ሰላም ተማሪዎች ዛሬ የግሬድ 12 ማቴማቲክስ 2.2 አፕሊኬሽን ኦፍ ዴሪቬቲቭስ እናያለን። ያው አፕሊኬሽን ኦፍ ዴሪቬቲቭስ ስንል ወርድ ፕሮብሌሞች ናቸው። እንደዚህ አይነት ጥያቄዎች በምጠይቅበት ጊዜ በመጀመሪያ ኮንሰፕቱ አንደርስታንድ ማድረግ ያስፈልጋል። ሲቀጥል ደግሞ እያንዳንዱ ወርድ ፕሮብሌም ላይን ባይ ላይን መጀመሪያ ማንበብ እና አንደርስታንድ ካደረግነው በኋላ ጥያቄ መስራት እንችላለን ማለት ነው። ስለዚህ ቤዚክሊ ለዛሬ የምናየው ጥያቄዎችን ነው። የተወሰኑ ኮንሰፕቶች አሉ። ከዛ በኋላ ደግሞ ጥያቄዎችን የምንሰራ ይሆናል ማለት ነው። እሺ ስለዚህ ስንጀምር ያው አፕሊኬሽን ኦፍ ዴሪቬቲቭ ብዙ ውስጥ አሉ። ማትስ ላይ ብቻ አይደለም፣ ኢኮኖሚክስ ላይ፣ ባዮሎጂ ላይ፣ ሌላ ምን አለ ኬሚስትሪ ላይ እና ብዙ አይነት ኤሪያዎች ላይ የነዚህ ዴሪቬቲቭ አፕሊኬሽን አፕላይ ይሆናል ማለት ነው። እዚህ ጋር ቴክስቱ የሚጠቅስልን ብዙ አይነት እንትኖች አሉ። ለምሳሌ ለመጥቀስ ያክል እዚህ ጋር አፕሮክሲሜት ቫልዩ ለማግኘት ታንጀንት ላይን እና ኖርማል ላይኖችን ለማግኘት፣ ሲቀጥል ደግሞ ሚኒመም እና ማክሲመም ቫልዩ ኦፍ አልጀብሪክ ኤክስፕሬሽኖች አሉ የግራፎችን የመሳሰሉትን ለማግኘት ማትስ ውስጥ ሲያገለግል፣ በቢዝነስ ውስጥ ደግሞ ፕሮፊቶችን ሎስ ካልኩሌት ለማድረግ ይጠቅመናል ማለት ነው። ፊዚክስ ውስጥም ደግሞ አንድ ቦዲ እንዴት ነው ሬት ቼንጅ ኦፍ እዚህ ጋር እንደምታዩት ሬት ቼንጅ ኦፍ ዲስታንስ ኦፍ ሙቪንግ ቦዲ ዊዝ ሪስፔክት ቱ ታይም ነው። ስፒድ ለማግኘት ፕላስ ደግሞ ኢንተርፕሬት ለማድረግ እና ብዙ አይነት ሳይንስ ውስጥ አፕሊኬሽን የሚታየ ነው። ኬሚስቶች ለምሳሌ አንድ ምንድነው ኬሚካል ሪአክሽን ላይ ሬት ኦፍ ቼንጅ ሲፈልጉ ዘ ኮንሰንትሬሽን ኦፍ ዘ ሪአክታንት ዊዝ ሪስፔክት ቱ ታይም አይደለ፣ ኮንሰንትሬሽን ኦቨር ታይም፣ እሱም ስቲል በዴሪቬቲቭ አፕሊኬሽን የሚሰራ ነው። ባዮሎጂስቶችም እንዴት ፖፑሌሽን ኦፍ ባክቴሪያን ቼንጅ እንደሚያደርግ የሚያጠኑት በዚህ በዴሪቬቲቭ አማካኝነት ነው። ዴሪቬቲቭ ብዙ የማይገባበት ቦታ የለም። ስለዚህ ብዙ አይነት አፕሊኬሽኖች አሉት ማለት ነው። ለማትስ ላይ ስፔሲፊካሊ እኛ የምንጠይቀው ማትሪክ ላይ እንደዛም ስለሆነ ማወቅ ያለብን ሁለት ቤዚክ መሰረታዊ ነገሮች አሉ። የመጀመሪያው ሁለት ነገሮች ወይም ደግሞ እዚህ ጋር እንደምታዩት in this section you will study problems involving variables that are changing with respect to time. If two or more such variables are related to each other, then their rates of change with respect to time are also related ይላልና ሁለት ነገሮች ወይም ደግሞ ሁለት የማይታወቁ ቫሪያብል ነገሮች እርስ በርሳቸው ሪሌት ከሆኑ፣ ለምሳሌ አዳምጡኝ። እዚህ ጋር አሁን ለምሳሌ ኤክስ ብንል ኤክስ እና ዋይ የሚባሉ ሁለት ቫሪያብሎች ቢኖሩ እነዚህ ሁለት ቫሪያብል እርስ በርሳቸው የሚገናኙ ከሆነ ሪሌት የሚደረጉ ከሆነ እነሱ ደግሞ ታይም ጋር ያላቸው ሪሌሽንሺፕ እርስ በርሳቸው ያገናኛቸዋል። ለምሳሌ ኤክስ ከታይም ጋር ያለው ሪሌሽንሺፕ ማለት ለምሳሌ ዲኤክስ ኦቨር ዲቲ ብንል እና ዲዋይ ኦቨር ዲቲ ብንል ኢፍ ነው። እዚህ ጋር እነዚህ ኤክስ እና ዋይ ሪሌት የሚያደርጉ ከሆነ በእርሳቸው ለምሳሌ ሜቢ ኤክስ ዲዋይ ባይ ዲኤክስ ሊሆን ይችላል። ሪሌት የሚደረጉ ከሆነ ማለት ነው። ሰምቲንግ እዚህ ጋር ኤክስ ሳይሆን ሰምቲንግ የሚመጣ ከሆነ እና ሁለቱ ሰም ካይንድ ኦፍ ሪሌሽንሺፕ ካላቸው their time derivatives also relate ያደርጋሉ ነው የሚለን እና ይሄ በጣም መሰረታዊ ሀሳብ ነው። ምክንያቱም አንደኛው ለምሳሌ አብዛኛው ዴሪቬቲቭ የምንጠይቃቸው ጥያቄዎች አንደኛው በሚጨመርበት ጊዜ በታይም ሪሌት አድርጎት ማለት ነው፣ ሌላኛው በምን ያክል ይጨምራል ነው እንደዚህ አይነት ጥያቄዎች የሚጠይቁ። ስለዚህ ይሄ የመጀመሪያው መሰረታዊ ልናቅ የሚገባው ነገር ነው። ስለዚህ መርሳት አይጠበቅብንም፣ ምክንያቱም ኮንሰፕቱን ከያዝነው በቂ ነው። ሁለት የሚገናኙ ነገሮች ሪሌት የሚያደርጉ ከሆነ ታይም ዴሪቬቲቫቸው ደግሞ ይገናኛል ማለት ነው፣ ወይም ደግሞ ሪሌት ያደርጋል የሚለውን ሀሳብ እንዴት ይዙ ነው እዚህ የምፈልገው። ሁለተኛው ደግሞ ቼን ሩል ነው። ቼን ሩል ስንል ያው ከዚህ በፊት የነበረ ሴክሽን ላይ የተማራችሁት ነው የሚሆነው። ለምሳሌ ኮምፖዚሽን እና የኮምፖዚሽን ዴሪቬቲቮችን ስፈልግ ነው ቼን ሩልን የምጠቀመው። ለማስታወስ ያክል ለምሳሌ ኤፍ ኦፍ ጂ ኦፍ ኤክስ ዘ ሆል ፕራይም ካረግ ነው ወይም ደግሞ ዴሪቬቲቭ ስናደርግ እንዴት ነው የሚሆነው? መጀመሪያ ኤፍ ፕራይም ስንት ጂ ኦፍ ኤክስ ከዛ ምን ታይምስ ዋት ውስጥ ያለውን ዴሪቬቲቭ አይደለ ጂ ኦፍ ፕራይም። ስለዚህ ይሄ መሰረት ያሳብ ዴሪቬቲቭ ላይ አፕሊኬሽኖች ላይ የሚያስፈልገን ሀሳብ ነው። ስለዚህ ለዴሪቬቲቭ አፕሊኬሽን እነዚህ ሁለት መሰረታዊ ነገሮች ከያዝን
መቀጠል እንችላለን ማለት ነው። አሪፍ። እሺ የመጀመሪያው አፕሊኬሽን የምናየው አፕሊኬሽን ኦፍ ዴሪቬቲቭስ ኢን ፋይንዲንግ ሬትስ ኦፍ ቼንጅ ነው። ወይም ደግሞ ከቼንጅ ጋር ወይም ደግሞ ከለውጥ ጋር ዴሪቬቲቮች እንዴት ነው የሚጠቅሙን ወይም ደግሞ አፕላይ የምናደርጋቸው የሚለውን ነው የምናየው። ኤግዛምፕሎቹን በዚሁ መሰረት በተሰራው መሰረት ተሰራና ኤክሰርሳይዞቹን ደግሞ ለብቻቸው እኛ በራሳችን እንሰራዋለን ማለት ነው። እሺ ኤግዛምፕል ዋን ምን ይለናል? If the radius of a circle is increasing at the rate of 1.5 centimeter per second, find the rate at which the area is increasing at the instant when the diameter is 12 centimeter የሚለው። ስለዚህ እንደዚህ ጥያቄ በምንመለከት ጊዜ መጀመሪያ ማድረግ ያለብን አንደርስታንድ ማድረግ ነው ጥያቄው። ሶ ምን እንደሚለን የሆነ ሰርክል አለ ወይም ክብ አለ። ለዛ ክብ ደግሞ ራዲየሱ ኢንክሪዝ እያደረገ ነው እና ያ ኢንክሪዝ የሚያደርግበት ሬት 1.5 ሴንቲሜትር ፐር ሰከንድ ነው ማለት ነው። ስለዚህ ምን ይጠይቀናል ደግሞ? find the rate at which the area is increasing። ኤሪያው የዛ ሰርክል ወይም የዛ ክብ ነገር ኤሪያው በምን ያክል ሬት ነው እየጨመረ ያለው ነው የሚለን። at the instant ነው ይጠይቀን። ስለዚህ ሬት ነው አይደለ? at instant ታይም ነው የምንጠቀመው ነው ዴሪቬቲቭ ነው የምናደርገው። ስለዚህ ዲያሜትሩ 12 ሲል ወይም ደግሞ ዲያሜትር ማለት ነው እኛ ከምናውቀው ዲያሜትር ማለት 2r አይደለ? ስለዚህ ራዲየስ ማለት ማለት ነው ዲያሜትር ኦቨር 2 ማለት ነው። ስለዚህ 12 ሲካፈል 2 ስንት ነው? 6 አይደለ? 6 ማለት ነው። ስለዚህ ራዲየሷ 6 እያለች ኤሪያው በምን ያክል ሬት ነው እየጨመረ ያለው ነው ጥያቄው። ሶ ቅድም የነገርኳችሁ ሩሎች አስታውሱ። ምንድን ነው ያለው? ሁለት ነገሮች ሪሌት የሚያደርጉ ከሆነ ዜሮ ታይም ዴሪቬቲቭስ ፋር ሪሌትድ ብለናል አይደለ? ስለዚህ እኛ የምናውቀው ደግሞ የኤሪያ ፎርሙላ አለ። የሰርክል ስፔሲፊካሊ በጂኦሜትሪ እንደተማርነው ኤሪያም ማለት ነው። ኤሪያ ማለት ፓይ አር ስኩዌር አይደለ? ፓይ አር ስኩዌር። ስለዚህ ይሄ ኤሪያ እና ራዲየሱ ሪሌት አድርገዋል ማለት ነው። ስለዚህ እነዚህ ሁለት ሪሌት የሚያደርጉ ነገሮች የእነሱ ታይም ዴሪቬቲቭ ሪሌት ያደርጋል ብለናል አይደለ? አዎ። ስለዚህ አሁን ምን እናደርጋለን? እዚህ ጋር ምንድነው የሚለን? we know that the area of the circle with radius is given by area equals to እዚህ ጋር pi r square and then we are given dr over by dt equals 1.5 centimeter per second ምንድነው የሚለው? እዚህ ጋር ራዲየሱ ታይም ሪሌትድ ሆኖ እየጨመረበት ያለው ሬት 1.5 ሴንቲሜትር ፐር ሰከንድ ነው የሚለው። ሶ ቱ ፋይንድ ምንድነው ያለን እዛ ጋር ኤሪያው ኢንክሪዝ የሚያደርግበትን ያለው። ያ ማለት ምን ማለት ነው? ዲ ኦፍ ኤሪያ ኦቨር ዲቲ ማለት ነው። ስለዚህ ታይሙ ቼንጅ ባደረገ ቁጥር እና ያ ቼንጅ ላይ አት ኢንስታንት ታይሟ ላይ ኤሪያው በምን ያክል ነው የሚጨምረው ነው። እዚህ ጋር ግን ታይሙን አይደለም የሰጠን። ምንድነው ራዲየሱ 6 ሲሆን ነው ያለ። ስለዚህ some kind of relationship አላቸው ማለት ነው። ስለዚህ ዲ ኤሪያ ኦቨር ዲቲ ማለት እኩል ይሆናል ትላላችሁ። ሁለቱ ነገሮች ሪሌት ይሆናሉ ብያቸዋለሁ አይደለ? ስለዚህ ዲ ኤሪያ አንደኛውን ወይም ደግሞ ተለቅ ያለውን አንደኛው ቫሪ ሲያደርግ የሱን ቫልዩ የሚቀይረውን እሱን ዴሪቬቲቭ እናደርግበታለን ማለት ነው። ያ ማለት ዴሪቬቲቭ ኦፍ ዲኤ ባይ ዲአር ማለት ነው። ከዛ ታይምስ ዲአር ባይ ዋት ዲቲ ራይት ዲቲ ይሆናል ማለት ነው። ስለዚህ ይህም ቤዚክሊ ፎርሙላ መርሳት የለብንም ለሌሎች እንደዚህ የሰርክል ጥያቄዎች ምናምን ከተጠየቅን የምንጠቀመው ፎርሙላ ነው። ሶ ምን እናደርጋለን እዚህ ጋር ይሄው እንደምታዩት እዚህ ጋር ምንድን ነው ያደረገው? እንዴ ላጥፋት ነች ኤሪያ ኢኳልስ ፓይ አር ስኩዌር አለ ዘን ዲኤ ባይ ዲቲ ቅድም ያልኳችሁ ነው። እና ዴሪቬቲቭ ስናደርገው እንዴት ነው የሚሆነው? ለምሳሌ ፓይ አር ስኩዌር ነው አይደለ? ፓይ አር ስኩዌር ይሄ ፓይ አር ስኩዌር ዴሪቬቲቭ ሲደረግ ኢን ሪሌሽን ቱ አር ነው። ምክንያቱም ዲኤ ምንድን ነው ያለው ቅድም ዲኤ ኦቨር ዲ አር አይደለ? ስለዚህ በአር ኢንተርምስ ኦፍ አድርገን ነው ዴሪቬቲቭ የምናደርገው። ያ ማለት ሁለት ወደዚህ ዴሪቬቲቭ ሲደረግ 2 ፓይ አር ይሆናል ማለት ነው አይደለ? እዚህ ጋር የመጣው ለዛ 2 ፓይ አር እዚህ ጋር እንደምታያችሁ ከሆነ 2 ፓይ አርን እዚህ ጋር መጣት ዘን ሪሌሽን ቱ እዛ ውስጥ ያለውን እሱ መልሶ ኢን ሪሌሽን ዊዝ ምን አለው ዲአር ባይ ዲቲ ያደረገው ማለት ነው። ስለዚህ ዘ ሆል ኤሪያው ወይም ዲኤ ኦቨር ዲቲ ኤሪያው ታይም ዲፔንደንት ሆኖ ቼንጅ በሚያደርግበት ጊዜ የሚኖረን ፎርሙላ ይሄ ይሆናል ማለት ነው። ዴሪቬት ካረግን
ካረግነው ተነስተን አንጻር ነው የምንወስነው። ሶ 2 ፓይ አር ቢአር ባይ ዲቲ ይሆናል። እዚህ ጋር ደግሞ መጀመሪያ ምን ብሎናል ሰጥቶናል። እዚህ ጋር ምንድነው ራዲየሱ ኢንክሪዝ የሚያደርገው በ1.5 ሴንቲሜትር ፐር ሰከንድ ነው። ሶ ያን 1.5 ሴንቲሜትር ፐር ሰከንድ ማለት ዲአር ባይ ዲቲ ነው አይደለ? ራዲየሱ ታይም ዲፔንደንት ሆኖ ቼንጅ የሚያደርግበትን ሶ እዚህ ጋር እንተካዋለን ማለት ነው። ዲአር ባይ ዲቲ ላይ እሱን እንተካለን። ደን ምን ይሆናል? ዲአር ባይ ዲቲ ስንት ነው? 1.5 አይደለ? 1.5 ያው ዩኒት ኮንሲስተንሲ መጠበቅ አለባችሁ። ማንኛውም የተሰጣችሁ ነው። ስለዚህ ሴንቲሜትር ነው። ሴንቲሜትር ልክ ነው አይደለ? አንዳንድ ጊዜ በሜትር ሊሰጣችሁ ይችላል። ስለዚህ ያን ኮንቨርት ማድረግ ያስፈልጋል ማለት ነው። ስለዚህ ዩኒት ኮንሲስተንሲ ላይ ጥንቃቄ እንድታደርጉ እዚሁ እነግራችኋለሁ። ሌላኛው ደግሞ አሁን እዚህ ጋር 1.5 መጥቶልናል አይደለ? ዲአር ባይ ዲቲ ጊቭን ነው። አይ ሚን ሶ እዚህ ጋር ዲአር ባይ ዲቲ ያለን አር አለች። እቺ አር የምናስገባት ኢንስታት የተባለችውን አር ያ ማለት እዚህ ጋር ዲያሜትር 12 ሰጥቶናል። ሶ 12 ሲካፈል ለ2 6 አይደለ? 6 ከዛ ሌሎቹ ኮንስታንት ናቸው 2 ፓይ ከዛ ይህን ስናባዛው ስንት ይመጣልናል? 12 6 በዘወልት 12 12 በዘባነጥብ 5 18 ፓይ ሴንቲሜትር ስኩዌር ፐር ሰከንድ ማለት ነው። ምክንያቱም ዩኒት ኮንሲስተንሲ ያልኳችሁ እዚህ ጋር ነው፣ ኤሪያ ነው። ስለዚህ ኤሪያው ደግሞ በምን ነው ሊጨምር የሚችለው? ሴንቲሜትር ስኩዌር በሜትር ስኩዌር አይደለ? ስለዚህ ዩኒት ኮንሲስተንት ሆኖ 18 ፓይ ሴንቲሜትር ስኩዌር ፐር ሰከንድ ይሆናል ማለት ነው። ለዚህ ዲፊኒሽን ሰጠው እንዴት መሰላችሁ? አንድ ራዲየስ የሆነ አንድ የሰርክል ራዲየስ በ1.5 ሴንቲሜትር ፐር ሰከንድ እየጨመረ ባለበት ጊዜ እና ልክ ራዲየሱ 6 ሴንቲሜትር ላይ ሲደርስ ኤሪያው ኢንክሪዝ የሚያደርግበት ሬት 18 ፓይ ሴንቲሜትር ስኩዌር ነው ማለት ነው። ያ ማለት ራዲየስ ዲፔንደንት ኤሪያ ነው ያለ። ራዲየሱ ለምሳሌ 12 ቢሆን ራዲየሱ 24 ቢሆን በዛው ልክ ሬት ኦፍ ኤሪያው እየተቀያየረ ይመጣል ማለት ነው። ያን ደግሞ ቅድም ባሳያችሁ ሪሌሽንሺፕ ማግኘት እንችላለን ማለት ነው። ስለዚህ ኮንሰፕቱን ኢንተርናላይዝ ማድረግና እንደዚህ የተመሳሳይ ጥያቄዎች ሲመጡም ደግሞ በዚህ መንገድ ትሪት ማድረግ ያስፈልጋል ማለት ነው። ሶ ወደ ኤግዛምፕል 2 ስንሄድ ኤግዛምፕል 2 ምንድነው የሚለን? an object is moving along the path 3y equals x square and if the x coordinate of the object is increasing at the rate of 2 feet per minute at the instant when x equals to 6 find the rate at which y coordinate is increasing ነው የሚለው። ሶ እዚህ ጋር እንደው በግልጽ አሽቶኛል አይደል? ቅድም ነገራችሁ ነበር x እና y ሪሌት የሚያደርግ ከሆነ ዜር ታይም ፈንክሽን ታይም ዴሪቬቲቫቸው ሪሌት ያደርጋል። ሶ እዚህ ጋር ስናወጣው እናደርጋለን መሰላችሁ y ማለት 3y አይደለ? በ3 ስናካፍለው x ስኩዌር ኦቨር 3 ማለት ነው። ስለዚህ ሁለቱ ሪሌት ያደርጋሉ ማለት ነው ሲጀመር እና x ኮኦርዲኔቱ ነው የሚለን። x ኮኦርዲኔቱ ኢንክሪዝ የሚያደርገው በ2 ፊት ፐር ሚኒት ነው። ሶ ታይም ይሄ ምን ማለት ነው? dx ባይ dt ስንት ሰጥቶናል? 2 ፊት ፐር ሚኒት ማለት ነው። ስለዚህ በአንድ ሚኒት 2 ፊት እየጨመረ ነው የሚሄደው ነው የሚለን። ከዛ አት ኢንስታንት ልክ ኤክስ 6 ስደርስ ኤክስ እዚህ ጋር ጻፈው when x is 6 ዋዩ በምን ያክል ነው ኢንክሪዚንግ እያደረገ ነው ብሎ የሚጠይቃችሁ ማለት ነው። ምክንያቱም ዋዩ ምን ላይ ነው? ኤክስ ዲፔንደንት ነው አይደለ? ያው that's why ይሄን ነው የሚጠይቃችሁ። ስለዚህ አሁን ቅድም ከነገርኳችሁ አንፃር ምን ታስባላችሁ? አሁን ይሄ ዋይ ዴሪቬት ሲደረግ ሁለቱ ሪሌሽን ስላቸው ሁለቱ ሪሌሽንሺፕ ስላላቸው ዜሮ ታይም ዲፔንደንት ነው ዴሪቬቲቫቸው ምንድነው? ሪሌትድ ነው አይደለ? ሶ ምን እናደርጋለን? እዚህ ጋር ከማየታችን በፊት እዚህ ጋር በትንሹ ለማሳየት ያክል dy by dx by dt የተጠየቅነው አይደለ? dy ዋዩ በምን ያክል ሪፕሬዘንት እንደሚያደርግ ሶ ይሄ ማለት dy by dx times dx by dt right? በቅድም በሰራነው ፎርሙላ መሰረት ማለት ነው ሁለቱን ሪሌሽን የሚያደርግ አንድ ኢኩዌሽን ክሬት ማድረግ። ሶ አሁን መቀጠል ነው ከዚህ በኋላ ቀላሉ። ምክንያቱም dx over dt ተሰጥቶናል which is ስንት ነው? 2 feet per meter አይደለ? ከዛ ደግሞ dy by dx ማለት ደግሞ ይሄኛውን ዴሪቬት ማድረግ። ለምሳሌ dy by dx እንል እቺ 1/3 x square ነው የሚለን። ሶ እቺን ዴሪቬት ስናረጋት ሁለት ወዴት ትመጣለች? ወደዚህ አይደለ? 2/3 ያው እንደምታውቁት ነው 2/3 x ይሆናል። ስለዚህ ይሄን 2/3 x ነው እዚህ ጋር የምንተካው።
a 2 over 3x አይደል ታይምስ dx by dt ስንት ነው? 2 ፊት አይደል? 2 ፊት per minute ያ ዩኒት ኮንሲስተንሲ እዚህ ጋር ተጠብቆልና ስለዚህ ምንም ማሰብ አይገባንም ማለት ነው። ሶ ኤክስ ደግሞ እዚህ ጋር ምንድን ነች ብለናል። ሁልጊዜ ሪፈር የምናደርገው ምንድን ነው? እዚህ ጋር የተሰጠንን ነው አይደለ? እዚች ጋር 6 ስለዚህ 6 እንተካለን ማለት ነው። 6 ስንተካ እንዴ ጥፋውና ልበላችሁ ስለዚህ 2 over 3 times 6 times what 2 አይደለ? 2 3 እዚህ ጋር ስንት ይሆናል? 2 then 2 times 2 4 4 times 2 8 ይሆናል ማለት ነው። እዚህ ጋር በኤግዛምፕል የመጣው 8 ነው ማለት ነው። ስለዚህ ሁልጊዜ ማሰብ ያለብን ጥያቄዎች እንደዚህ ሪሌሽናል መሆናቸውን ካወቀና ከሬት ኦፍ ቼንጅ ጋር የሚገናኙ መሆኑ ካወቀን ቅድም የነገርኳችሁ ሁለት ኮንሰፕቶች ማሰብ ነው። ቼን ሩል እና ይሄኛው ሁለት ነገሮች ሪሌት ከሆኑ their time derivative is related የሚለው ሀሳብ ማለት ነው። ስለዚህ ኤግዛምፕል 2 በዚህ መንገድ እንሰራለን። then example 3 suppose ይላል the side of an equilateral triangle is increasing at the rate of 2 cm per second. Find the rate at which the area is increasing at the instant when the side is 4 cm ይላል። ኦኬ ይሄን ጥያቄ ስንመለከት ደግሞ ምን እንደሚላል ኢኩላተራል ትራያንግል ነው የሚለው አይደለ? ኢኩላተራል ትራያንግል ማለት ነው ሶስቱም ጎኖቹ ምን ይሆኑ? ሶስቱም ጎኖቹ እኩል የሆኑ ናቸው አይደለ? if it is x እዚህ ጋር x x ነው። ስለዚህ ሶስቱም ጎኖቹ እኩል የሆኑ ትራያንግል ኢኩላተራል ትራያንግል እንለዋለን። እና ምንድነው የሚለው ሳይዱ ወይም ደግሞ እቺ x ምንላት ሳይድ ያ ማለት dx by dt ስንት ነው ይላል? ኢንክሪዝ እያደረገ ያለው በ2 ሴንቲሜትር ፐር ሰከንድ ነው የሚለው። ከዛ ምንድነው የሚለው ኤሪያው በምን ያክል ኢንክሪዝ እንደሚያደርግ ፈልጉ። መጀመሪያ እዚህ ጋር ማሳየት ማድረግ ያለብን ነገር ኤሪያውና ሳይዱ እንዴት ሪሌሽንሺፓቸው ይገናኛል ነው የሚለው። ያው ኢኩላተራል ትራያንግል ታውቁታላችሁ። ኤሪያውን ለማግኘት እንዴት ነው የምናገኘው? እዚህ ጋር ሃይቱን እንከፍለዋለን አይደለ? ስለዚህ እኩል ለእኩል ስለሚከፍለው ይሄ x over 2 ይሄም x over 2 ይሆንልናል አይደል? ሙሉ x ስለሆነ ማለት ነው። ከዛ እዚህ ጋር ፓይታጎሪያን ትሪየም እንጠቀማለን። ከዛ ኤችን እናገኛታለን። then ኤሪያ ማለት ምንድነው 1 over 2 base times 8 ትራያንግል ነው አይደለ? ስለዚህ ይሄን አድርገን በምንሰራበት ጊዜ የሚመጣልን ውጤት ይሄ ነው። ይሄ ኤሪያ ማለት √3 over 4 ሳይድ ስኩዌር የሚለው ማለት ነው። ስለዚህ ተመሳሳይ ፕሮሲጀር መጠቀም ከቅድም በደንብ ስራ ስርዳችሁ መድገም እንዳይሆን ተመሳሳይ ፕሮሲጀር እንከተላለን ማለት ነው። ያ ማለት ሪሌሽንሺፓቸውን እናወጣለን። ያ ስለዚህ እዚህ ጋር ምን ይላል? ይሄው ds over dt 2 cm per second ነው። to find ምናምን like ኢንስታንቱ 4 ሴንቲሜትር ነው ይለናል አይደለ? ስለዚህ 4 ሴንቲሜትር ነው ሪፈር የምናደርገው። ሶ እዚህ ጋር ኤሪያውን d by dt ያለው then derivate ሲያደርገው ስንት መጣ? ሁለት ወደ ቴራል ቻርለ 2s ይሆንና 2s √0 over 4 ds by dt ይሆናል። ds by dt ደግሞ ተሰጥቷል ስንት ነው? 2 ሴንቲሜትር ፐር ሰከንድ። ስለዚህ ሁለት ከታላችሁ እዚህ ጋር በኤስ ፋንታ እዚህ ጋር 4 ነው የምትከቱት። ስለዚህ 4 ታይምስ 2 ስንት ይሆናል? 8 ይሆናል አይደለ? ስለዚህ 8 ታይምስ ደግሞ 2 16 ይሆናል። 16 over 4 ደግሞ 4√3 ሴንቲሜትር ስኩዌር ፐር ሰከንድ ይሆናል ማለት ነው። ኤግዛምፕል 4 እና የተመሳሳይ ፕሮሲጀር ነው እዚህ ጋር የምንከተለው። air is being pumped into a spherical balloon at the rate of 4 centimeter cube per minute. Then find the rate of the change of the radius when the radius is 2 centimeter ነው የሚለው። ተመሳሳይ ጥያቄ ነው። ስፌሪካል ይላል። እንደዚህ ወርድ ፕሮብሌሞችን ስናይ ስፔሲፊክ ጥያቄዎችን በደንብ ማየት ያስፈልጋል። ወርዲንጎችን እና የሚጠቅሳቸው እያንዳንዱን ዲቴሎች ሪሌት ማድረግ ስለሚያስፈልገን እነሱን ተገናዛቢ ማድረግ ያስፈልጋልና እዚህ ጋር ስፌሪካል አይደለ? ኢትስ ስፌሪካል እዚህ ጋር ስፌሪካል ማለት ደግሞ ምንድነው? something like እንደዚህ አይነት ሼፕ ያለው ቅርጽ አይደለ? ፊልድ የሆነ እንደዚህ አይነት ሼፕ ያለው ቅርጽ ባሉን ነው ወይም ፊኛ ነው። ስለዚህ ቮሊዩሙ በምን ያክል ነው እየጨመረ ነው ያለው? 4 ሴንቲሜትር ኪዩብ ፐር ሚኒት ነው። ከዛ ራዲየሱ ፈልጉ። ይሄን ራዲየስ 2 ነው የሚለው። እዚህ ጋር ተመሳሳይ ነገር ነው የምንከተለው። ምን አይነት ነገር? እዚህ ጋር ምን ይላል? let r be the radius of the sphere, volume ደግሞ volume of the sphere ምንድነው? 4/3 pi r cube ነው። ስለዚህ ይሄኛውን ሪሌት እናደርገዋለን ማለት ነው ከቅድሙ ጋር። ሶ ቅድም እንደነገርኳችሁ dv by dt ማለት ምንድነው? dv over dr times dr
ባይ ዋት ዲቲ አይደለ? እዚህ ጋር ይታይም ዲአር ዲአር ባይ ዲቲ ማለት ነው። ይሄ ማለት ዲቪ ባይ ዲቲ ራይት። ስለዚህ እዚህ ጋር የጠየቅነው ምንድን ነው? ይቺን የተጠየቅነው ይቺም ማለት ነው። ሶ ይቺ እንዴት ነው የምናገኛት? ይሄኛውን ኦቨር በማድረግ አይደለ ዲአር ባይ ዲቲ ነው ሪኳየር የተደረግነው። ሶ ይቺን ኦቨር ስናደርጋት ወደዚህ እናገኘዋል ማለት ነው ዲቪ ባይ ዲቲ፣ ምክንያቱም ተሰጥቷል። ዲቪ ባይ ዲቲ ስንት ነው? እዚህ ጋር ፎር ነው። ስለዚህ ፎር ኦቨር አድርገን ነው የምንሰራው። ፎር ኦቨር ዲስ ዲቪ ባይ ዲአር ማለት ደግሞ ይሄን ዴሪቬት ማለት ነው። ሶስት ወደዚህ ሲሄድ ይጠፋል አይደለ? ፎር ፓይ አር ስኩዌር ማለት ነው። ስለዚህ ፎር ፓይ አር ስኩዌር እናደርጋለን እዚህ ጋር ፎር ፓይ አር ስኩዌር። ፎር ባይ ፎር ይጠፋል። ሶ ዋን ኦቨር ፓይ አር ስኩዌር። አሩ ደግሞ ስንት ነው የሚለን እዚህ ጋር ሁለት ሲሆን አይደለ? ስለዚህ ሁለት ስኩዌር ሲሆን እዚህ ጋር እንደመጣው ስንት ይመጣል ማለት ነው? ዋን ኦቨር ፎር ፓይ ሴንቲሜትር ፐር ሚኒት ራዲየሱ እየጨመረ ይመጣል ማለት ነው። ሶ እንደዚህ አይነት ጥያቄዎችን ስናይ እንዳልኳችሁ ሪሌሽንሺፓቸው ማውጣት ነው። ስለዚህ ኮንሰፕቱን አንደርስታንድ ካደረግ ነው እና ሬትስ ኦፍ ቼንጅ ላይ እንደዚህ አይነት የሆነ ፓተርን የሚያሳይ ከሆነ ሶ ማትሪክ ላይ እንደዚህ አይነት ጥያቄ ነው እንጂ ከዚህ የተለየም ስለማያመጡ እነዚህን በደንብ ማስተር ማድረግ ያስፈልጋል ማለት ነው። ያ ኦኬ ሴም ቲንግ እዚህ ጋር ደግሞ ያው ፊዚክስ ላይ የምናውቀው ነገር ነው የመጣው the displacement of particle at any time t is x equals to t cube minus 3t square plus 5t plus 7 ይላል። ከዛ ቬሎሲቲ እና አክሰለሬሽን at the end of 2 hours ፈልጉ ነው የሚለው። ኤስ በኪሎ ሜትር ነው፣ ቲ በሃወር ነው ይለናል። ሶ ምንድን ነው ቪ ማለት ቪ ኦፍ ኤክስ ማለት ላይክ ያ ቪ ማለት ቪ ታይም ዲፔንደንቱን ለማግኘት ምንድን ነው ዲቪ ዲኤስ አይ ሚን ኦቨር ዲቲ አይደለ? አክሰለሬሽኑን ደግሞ አት ስፔሲፊክ ታይም ስንፈልግ ዲቪ ኦቨር ዲቲ። ይህ የፊዚክስ ስራ ነው። ሶ ይህን ማድረግ እዚህ ያደረገው ቀጥታ እንደዛ ነው። ቬሎሲቲውን አመጣ ዴዝ ባይ ዲቲ ያደረገ ደን የዚህን ዴሪቬት እናደረገው እና ይሄ ይመጣልናል እዚህ ጋር እንደምታዩት። ከዛ አክሰለሬሽኑን ደግሞ ይችኛዋን ዴሪቬት አደረጋት ቬሎሲቲዋን ደን ኢቲ ማይነስ ሲክስ መጣለት። ዘን አት ዘ ኤንድ ኦፍ 2 hours የሚለው ሰው ሁለትን መተካት ነው ማለት ነው። ሁለቱም ውስጥ ቬሎሲቲውን ለማግኘት እዚህ ጋር ሁለትን ተካ እናሰራዋለን። ስንት ይመጣል? 5 ኪሎ ሜትር ፐር ሃወር ይመጣል። ደን ደግሞ አክሰለሬሽኑን ለማግኘት ሁለትን እዚህ ጋር እንተካለን። ስለዚህ ሁለት ስተካ 12 ሲቀነስ 6 ኪሎ ሜትር ፐር ሃወር ስኩዌር ይመጣለታል ማለት ነው። ስለዚህ ኦቨርኦል ያሉት ጥያቄዎች እንደዚህ አይነት ጥያቄዎች ናቸው ማለት ነው። ኦኬ ኔክስት ኤክሰርሳይዝ ነው የሚጠይቀን። ኤክሰርሳይዝ 2.18 ነው። ጥያቄዎቹን አንደርስታንድ እናርግና ከኤግዛምፕሎች ጋር የመሳሰሉ ከሆነ ሰዓት ለመቆጠብ እናልፈዋለን ማለት ነው። ከዚህ እንደራሳችሁ እንደ ኤክሰርሳይዝ ትሰሩታላችሁ ቤታችሁ። ሰው ምን ይለናል እዚህ ጋር አሁን ሰርኩላር ፕሌት አለ። የሆነ ሰርኩላር ነው ከዚ ሜታል ነው ከሜታል የተሰራ ኢዝ ቢንግ ኤክስፓንድድ ሂቲንግ በሙቀት ኤክስፓንድ እያደረገ ያለ ሰርኩላር ፕሌት ነው። ዘን the radius of the plates increase የሚያደርግበት ሬት ተሰጥቶናል እዚህ ጋር የማለት ዲአር ባይ ዋት ዲቲ አይደለ? ይሄ ተሰጥቶናል። ኦኬ እሺ። ከዛ ፋይንድ ዘ ሬት ኢንክሪዝ የተጠየቅነው ዲኤ ባይ ዲቲ ነው። ይሄን የተጠየቅነው ራዲየሱ ደግሞ ስንት ሲሆን ነው ያለን? 15 ኢንስታንቱን ነግሮናል። 15 ሲሆን ነው ያለን። ስለዚህ ቅድም ባለው መሰረት ምን አድርገን እንሰራዋለን? ዲኤ ባይ ዲቲ ማለት እቺ ዲኤ ባይ ዲቲ ማለት ምንድን ነው? ዲኤ ባይ ዲአር ታይምስ ዲአር ባይ ዲቲ አይደለ? ይታያል እዚህ ጋር ዲአር ባይ ዲቲ ማለት ነው። ስለዚህ ተመሳሳይ ፕሮሲጀር እንከተላለን። ዲአር ባይ ዲቲ ተሰጥቶናል እዚህ ጋር አለን። then ዲኤ ባይ ዲአር ደግሞ ሰርክል ነው ብያቸዋለሁ። ስለዚህ እነዚህ የተሰጣችሁን ጂኦሜትሪ በደንብ እያሰባችሁ፣ ምክንያቱም ኤሪያ ሪሌሽንሺፕ ስታውጡ አሁን ለምሳሌ ኤሪያው ፓይ አር ስኩዌር ነው አይደለ? የሰርክል
ለምሳሌ ሌላ አይነት ከሆነ ኤሪያው ቼንጅ ስለሚያደርግ ያለውን ሪሌሽንሺፕ በደንብ አውጡ። ደን በዚህ መሰረት ተሰርቷላችሁ ማለት ነው። ተመሳሳይ ቅድም ካየውን ኤግዛምፕል ጋር ተመሳሳይ ነው። ኦፍኮርስ ሙሉ ለሙሉ ተመሳሳይ ከሰርክሉ ጋር አይደለ? ቅድም ስለ ሰርክ ስለሰራ ተመሳሳይ ነው። በቤታችሁ ሞክሩት። ይሄን ቁጥሩን ብቻ ጀስት መተካት የሚጠበቅባችሁ ማለት ነው። ሁለተኛው ጥያቄ ምን ይላል? ዘ ቮሊዩም ነው። ይሄም ቅድም ያየነው ነው። ከቮሊዩም ጋር ከስፌር ጋር የተያዘ ነው። ዘ ቮሊዩም ኦፍ ስፌር ኢዝ increasing at the rate of 0.2 pi centimeter cube per second. ከዛ find the rate increase at which the increase of the radius when the radius is 10 centimeter. same thing ነው። ሰው ቅድም በሰራው ነው መሰረት ሁለት ነገሮች ሪሌት ከሆኑ ታይም ዴሪቬቲቫቸው ሪሌት ይሆናላችሁ እሱ መስራት ይቻላል ማለት ነው። ሶስተኛው ጋር መጣላችሁ። አሁን በደንብ አብቡላችሁ። እዚህ ጋር ምን ይላል? a square plate is being expanded by heating. ሂት በማድረግ አንድ ስኩዌር የሆነ ነው የሚለው። ያ ማለት ነው እንደዚህ አይነት ሼፕ ያለው ቅርጽ ማለት ነው። ስኩዌር አራቱም ሳይዱ እዚህ ጋር አኩሬት ሊያሰሩ ይችላሉ። አራቱም ሳይዱ ምን ይሆነ እኩል የሆነ ነው የሚለው። ምን ይላል? a square plate is expanded by heating if its ሳይዱ ኢንክሪዝ እያደረገበት ያለው ሬት 0.2 ነው። 0.2 ሴንቲሜትር አይደለ? ሴንቲሜትር ፐር ሰከንድ። at what rate the area is increasing ነው የሚለው። ያቱ ቅድም አሁን እዚህ ጋር እንደ ሰርክል ተጠቅመው ፓር ስኩዌር አንጠቀም። ሰው ምን እንደምጠቀም ሳይድ ባይ ኤስ አይደለ? ሳይድ ስኩዌር ነው የሚሆነው። ስለዚህ ኤሪያ ማለት ኤስ ስኩዌር ይሆናል ማለት ነው። ሶ ይሄው ኤሪያ ማለት ኤስ ስኩዌር ይሆናል። ስለዚህ ይሄን ነው ሪሌሽናል እንትንስ የምናስገባው። ምክንያቱም ዲኤ ባይ ዲቲ እንላለን። እዚህ ጋር ቦታ እንዲበቃኝ እዚህ ጋር ጻፋት። ዲኤ ባይ ዲቲ ማለት ዲኤ ተመሳሳይ ሪሌሽን ነው ካያችሁት አይደለ? ባይ ዋት ዲኤስ ወይም እንደ ቅድም ራዲየስ የወሰድነው አሁን ደግሞ ሳይዱን ከዛ ዲኤስ ባይ ዲቲ ከዛ ይችኛዋን ዴሪቬት ስታደርጓት ምን አድርጋችሁ ነው ኤስ ስኩዌር ነው ዴሪቬት ታደርጉት። ያ ማለት ምን ይሆናል? 2ኤስ ይሆናል ማለት ነው። 2ኤስ ታይምስ ዋት ዲኤስ ባይ ዲቲ ሰጥቷል። እዚህ የተሰጠን 0.2 ነው። ስለዚህ 0.2 እንከታለን ማለት ነው። እዚህ ጋር 0.2 እዚህ ጋር ጨረስ። ኤስ ደግሞ ስንት የተሰጠን አትዋት ኢንስታንት ነው የሚለው 20 ሴንቲሜትር ላይ አይደለ? ሶ 20 እንከታለን ማለት ነው። ስለዚህ 20 ስንከት እዚህ ጋር ምን ይሆናል? 40 አይደለ? እቺ 40 ትሆናለች። ከዛ 0.2 ይሆናል። መጨረሻ ላይ 8 ይመጣልናል። ስለዚህ ኤሪያው ኢንክሪዝ እያደረገ ያለው በ8 ሴንቲሜትር ስኩዌር ፐር ሚኒት ነው ማለት ነው። ስለዚህ ተመሳሳይ ጥያቄዎች ናቸው። ዋናው ቅድም እንደነገርኳችሁ እንደዚህ አይነት ጥያቄዎች ላይ ወይም የዴሪቬቲቭ አፕሊኬሽኖች ላይ ማስተዋል የሚገባን ነገር ቢኖር ምን ጂኦሜትሪን ተሰጠን ኤሪያውን ለማግኘት ነው። ስለዚህ ምን አይነት የዴሪቬቲቭ ኮንሰፕት ደግሞ አፕላይ እናደርጋለን እንደነገርኳችሁ ይሄ በጣም ኮመንሊ ዩዝድ የሆነ የሚታወቅ ኮንሰፕት ነው። እንደዚህ ዴሪቬቲቮችን ለመስራት ላይ ማለት ነው የሚያገለግል በጣም የሚታወቅ ኮንሰፕት ነው። ከዚህ ሶስተኛውን ጥያቄ በእነዚህ መልኩ ይሰራል ማለት ነው። አራተኛው ደግሞ የሚለው a man 2 meter tall works at a uniform speed of 8 minutes per minute from a lamp post 6 meter high. ከዛ find the rate at which the length of his shadow increases ነው። ሶ እንደዚህ ጥያቄ ስታዩ መደንገጥ የለባችሁ። ምክንያቱም በጣም ዱዌብል የሆኑ ቀላል ጥያቄዎች ናቸው። ማሰብ ያለባችሁ ምን አይነት የማትስ ኮንሰፕት ተጠቅሜ ይህን ጥያቄ መስራት እችላለሁ። ምክንያቱም ከየትም ያመጡት ሲያመጡት ሁልጊዜም የሆነ ማትስ ኮንሰፕት ላይ እነዚህ ነገሮች ይገኛሉ። ሶ ሁልጊዜም ስታዩት ጥያቄውን በደንብ አንደርስታንድ ማድረግ ምን እያለኝ ነው ማለት ዘንድ ደግሞ ጥያቄውን ትሪት ወደ ማድረግ መግባት ነው እናንተ ኃላፊነት መሆን ያለበት ማለት ነው። ሶ ይህን ጥያቄ ስንሰራው አክቹሊ ሌላ እንትን ጥሩ ነው። እዚህ ጋር ቲቸር ጋይዱ ላይ ተሰርቷል። አክቹሊ ግን ይሄ መልስ ለአራተኛው የተሰጠው መልስ 8/3 ሜትር ፐር ሚኒት ነው የሚለው። ይሄ የተሳሳተ መልስ ነው። እሱን አስረዳቸዋል። መጀመሪያ የራሳችንን መልስ እንስራና ደን እንቀጥላለን ማለት ነው። ሶ እሺ ስሉን ለመሳል እንዲመቸኝ እዚህ ጋር ልሳሎሽ መረብ ይለው ኤማን 2 ሜትር ቶል ይላል። ይሄ 2 ሜትር ቁመት ያለው ሰው እየተራመደ ነው። ከምንድን ነው የሚራመደው? ላምፕ ፖስት። ይሄ
የመብራት የሚቆምበት አለ አይደለ? የመብራት አምፖሉ ከሱ ከሚቆምበት በዩኒፎርም ስፒድ በ8 ሜትር ፐር ሚኒት እየተንቀሳቀሰ ነው ያለው። የላምፕ ፖስት ደግሞ 6 ሜትር ነው። ቶታሊ 6 ሜትር ነው ቁመቱ የላምፑ ማለት ነው። ፖስት አግዳሚ። ከዛ ምንድን የሚለው ፋይንድ ዘ ሬት አት ዊች ዘ ሌንግዝ ኦፍ ሂዝ ሻዶው ኢንክሪዝስ። ሻዶው ኢንክሪዝ መብራቱ በርቷል። ስለዚህ እየሄደ በመጣ ቁጥር ሻዶው ኢንክሪዝ እያደረገ ነው የመጣው። ስለዚህ ሻዶው የሚጨምርበትን ኢንክሪመንት ፈልጉ ነው የሚለው። ስለዚህ ቀላል እዚህ ጋር እንመጣለን እና ስራችንን መስራት እንጀምራለን ማለት ነው። እዚህ ጋር አምፖሎ አለ ብለን እናስብ። አምፖሎ አለ። ከዛ ከዚህ እየሄደ ነው ሰውየው አይደለ? እዚህ ጋር ሰውየው አለ። እዚህ ጋር ደግሞ በዚህ አምፖል የሚፈጠርበት ምን አለ? እንዲህ ነው የሚመጣው አይደለ? ብርሃን ወደዚህ ሲመጣው ሻዶ ወደዚህ ነው የሚሆነው። ስለዚህ ሻዶ ወደዚህ ይመጣል ማለት ነው። ስለዚህ ስዕላዊ መንገድ ገለጻቸው። ስለዚህ አብዛኛውን ማትስ ጠይቄ ሰው ደግሞ በስዕል መንገድ እነዚህ ጂኦሜትሪ የሚያስፈልጋቸው ጥያቄዎች አብዛኞቹ ያስታውቃሉ። ስለዚህ ስዕል መሳል የሚገባችሁ ከሆነ ስላችሁ ለመስራት ሞክሩ ማለት ነው። ሶ እንደዚህ ነው አጠቃላይ መስራት። ሻዶ በዚህ ኢንክሪዝ እያደረገ ነው። ዘንድ ደግሞ እዚህ ጋር ያለችው ላምፕ ደግሞ ላይቱን እያሳረፈችበት ነው ማለት ነው። ሶ አሁን የሚጠይቅ ምንድነው? ይሄ ሻዶ ምን ያክል ኢንክሪዝ ያደርጋል? ይሄ ማን ደግሞ ከዚህ ከላምፕ ውስጥ እስከዚህ እስኪመጣ ድረስ በምን ያክል ነው እየሄደ ነው ያለ? በ8 አይደለ? እዚህ ጋር 8 ነው የሚለው። ስለዚህ 8 ሜትር ፐር ሚኒት ነው። ስለዚህ እዚህ ጋር ምን መጀመሪያ ሳይን እናድርገው። ይሄን ዋይ እንበለው። ሌትስ ሴት ዋይ then let's make it this x እንበላት እቺ። ከዛ ይሄ ዋይ እየሄደበት ያለው ሰውየው እየሄደለበት ያለው ዲስታንስ ነው አይደለ? ስለዚህ dy by dt dy by dt እናደርግና dt ስንት ነው ማለት ነው? 8 አይደለ? እዚህ ጋር ባየ መሰረት 8 ሜትር ፐር ሚኒት እየጨመረ ያለው ሶ ፈልጉ የተባለው እቺ ሻዶ ናት። ስለዚህ ሻዶ እዚህ ጋር ፕሮጀክተር ስለሚሆን dx ዋት dx by dt ፈልጉ ተብለናል ማለት ነው። ስለዚህ እዚህ ጋር የምናወጣው ሪሌሽን ኤክስ እና ዋይን ሪሌት የሚያደርግ ምክንያቱም እነዚህ ሁለት ዴሪቬቲቮች እዚህ ጋር ያለውና እዚህ ጋር ያለው ዴሪቬቲቭ ሪሌት ስለሚያደርጉ በዋይ እና በኤክስ መካከል ምን አይነት ሪሌሽንሺፕ አለ የሚለው ማውጣት ይቻላል። ዝም ብላችሁ ይሄን ስል ስትመለከቱት ይታያቸዋል። ሁለት ትራያንግልስ አይደለ? እቺ ትንሿ ትራያንግል አለች፣ እቺኛዋ እንደ አጠቃላይ ደግሞ ይሄኛው ትራያንግል አለ ስንመለከተው ማለት ነው። ስለዚህ እዚህ ጋር ደግሞ ሌትስ ሜክ እዚህ ጋር ቴታ አለች ብንል አስዩም እናድርግ። እዚህ ጋር ቴታ ብትኖር እቺ ቴታ ለዚህም ለትንሹም ትራያንግል ለዚህም ለትልቁም ትራያንግል ትሆናለች። ፕላስ ደግሞ ሰውየው እንዲህ ነው የቆመው። እዚህ ጋር 90 ዲግሪ ይሰራል፣ እዚህ ጋር 90 ዲግሪ ይሰራል። ጂኦሜትሪ ላይ ደግሞ ምን ተምረናል? በአንግል ሲሚላሪቲ አንግል ይባል ሲሚላሪቲ ተምረናል አይደለ? ሁለት ትራያንግሎች ሁለት አንግላቸው ተመሳሳይ ከሆነ እነዛ አንግሎች ምንድን ናቸው? ሲሚላር ናቸው የሚል አሰምሽን አስቀምጠናል። የሰውየው ቁመት ደግሞ ስትሆናል ቅድም 2 የላምፑ ደግሞ ቁመት 6 ነው የተሰጠን። ሶ እንደዚህ ይሆናል ማለት ነው። እነዚህን ተጠቅመን በዋይ እና በኤክስ መካከል ያለውን ሪሌሽንሺፕ ነው የምናወጣው እዚህ ጋር። ሶ እንዴት ነው የምናወጣው? እቺ ትንሿ ያ ማለት 2/6 ሁለት ትራያንግሎች ደግሞ ሲሚላር ከሆኑ ምን ብለናል? ዜር ሳይድ ሌንግዛቸው ምንድን ነው? ይህን ሬሾ ነው አይደለ የሚገለጸው። እንደዛ መግለጽ ስለምንችል 2/6 እንለዋለን። ዘን እዚህ ጋር ምን አለ? ኤክስ አለች ትንሿ ኤክስ ኦቨር ዋት ኤክስ ኦቨር not x over actually አሁን እንዲቀለን በዚህ አይነት መንገድ ከምንሰራው ይልቅ እንደውም x over ከምንለው በትንሹ መካከል ያለችውን አይ ሚን በሁለቱም ያለውን ትራያንግል ሬሽዮ ነው። ለምሳሌ ምን ማለት ይቻላል? እዚህ ጋር 2 over እዚህ ጋር 2 አለች አይደለ? ስለዚህ 2 ይችኛዋ 2 ሲካፈል ለትንሿ ላላት ኤክስ ሳይድ ማለት ነው። ኤክስ ማለት ሻዶ ሄደበት። ስለዚህ 2 over x ይሆናል ኢኳልስ ይሄ 6 ትልቁ ሲካፈል ለምን ይሄ ነው ሙሉ ትራያንግሉ አንዱ ይሄ ነው ትልቁ አይደለ? እሱ ስለሆነ 6 ሲካፈል ለy + x ማለት ነው ሙሉ ስለሆነ የምናየው። ምክንያቱም ለዚህ ለትንሿ እቺን እንወስደው አይደለ? ለዚህ ለትልቁ ደግሞ ሙሉ እንወስዳለን ማለት ነው። y over
ዋይ ፕላስ ኤክስ ማለት ነው። ከዛ ከዚህ ደግሞ ክሪስ ክሮስ አድርገን ሪሌሽንሺፓቸው ማውጣት ነው። ምን ይሆንልናል? 6x ኢኳልስ 2y ፕላስ 2x ማለት ነው አይደለ? ወደዛ ስንወስደው ዘን 2y ኢኳልስ ሺፍት ስናደርጋት 4x ይሆናል ማለት ነው። ስለዚህ በሁለቱ መካከል ያለውን ሪሌሽንሺፕ አገኘ ነው አይደለ? ስለዚህ አሁን ምንድን ነው የምናደርገው? ዋይ ማለት እዚህ ጋር ስናወጣው በሁለትን ስናካፍለው ስንት ይሆናል? 2x አይደለ? በሁለት ስናካፍለው ያው 2x ይሆናል። ሶ እዚህ ጋር ምንድን ነው የምንሰራው? ሁለቱን ዴሪቬት ስናደርገው ይሄ ዲዋይ ባይ ዲኤክስ አለ አይደለ? ለምሳሌ ዲዋይ ባይ ዲቲ 8 ተሰጥቷል። ያ ማለት 8 ኢኳልስ ትላላችሁ። ቅድም በሰራ ነው ሁለት ሪሌሽንሺፕ ካላቸው ዴሪቬታቸው ይገናኛል ባልነው መሰረት ከዛ ዲዋይ ባይ ዲኤክስ ስንል ደግሞ ምንድን ነው? እቺን ዴሪቬት ማድረግ ነው አይደለ? እቺን ዴሪቬት ስናደርጋት ስትመጣጣ ሁለት ብቻ አይደለ? ስለዚህ ሁለት ይሆንና ምን ይሆናል? ዲኤክስ ባይ ዲቲ ምክንያቱም ታይምስ ነው የምንለው አይደለ? ዲዋይ ባይ ዲኤክስ ታይምስ ዲኤክስ ባይ ዲቲ አይደለ? ቅድም የሰራው ሶ ዲዋይ ባይ ዲኤክስ ሁለት መጣ። ዲኤክስ ባይ ዲቲ ደግሞ የተጠየቅነው ወይም ሪኳየርመንታቸው ምክንያቱም ሻዶ በምን ያክል ነው ኢንክሪዝ እያደረገ ነው የሚለው። ስለዚህ እዚህ ጋር ምን ይቀረናል? ሌሎቹ ነገሮች ስናጠፋቸው ይሄ ይቀረናል ማለት ነው። ሶ 2dx ኦቨር ዲቲ የሚለን ስለዚህ በሁለቱም ስናካፍል ዲኤክስ ባይ ዲኤክስ ኦቨር ዲቲ ወይም ደግሞ ይሄ ምንድነው ሻዶ ኢንክሪዝ እያደረግበት የመጣውበት ሬት አለ አይደለ? 8 ሲካፈል ለ2 4 ይሆናል ማለት ነው። ስለዚህ 8 ሲካፈል ለ2 ስንት ይመጣል? 4 ይሆናል መልሳችን ማለት ነው። ስለዚህ አሁንም ማሰብ ያለባችሁ ነገር ምን አይነት ማትስ ተጠቅሜ ይህን ኢኩዌዥን ልስራው ሪሌት ላድርገው የሚለውን ሀሳብ ነው ማለት ነው። ስለዚህ በእነዚህ አይነት መልኩ የአራተኛው ጥያቄ እንመልሳለን ማለት ነው። ቅድም ያሳያችሁ እዚህ ጋር የሚሰራው ስህተት ነው መልሱ። እኛ የሰራነው ትክክለኛ መልስ ምን ይላል? ዲኤክስ ባይ ዲቲ 8 ይለናል። ያው ቫሪያብል ቀይሮ ነው እሱ። ዲኤክስ ባይ ዲቲ ሲል ግን ኤክስ ሙሉ ሰጥቶት 8 ነው ያለው። ሰውየው በ8 ሜትር ፐር ሚኒት ዩኒፎርምሊ እየተንቀሳቀሰው ይሆናል። ጥያቄ ላይ ካያችሁ እዚህ ጋር አለ ዩኒፎርም ስፒድ 8። እሱ ለምን ወሰደው? ለአጠቃላይ ወሰደው ማለት ነው። ላይክ ከሻዶውንም ጨምሮ ይሄ ሰውየው ቢሆን ለምሳሌ እዚህ ጋር የቆመው ሙሉ ኤክስ አለውና ይሄ ሙሉ የሚሄድበትን ሬት ኢኳል አደረገው። የዚህን ሬት እየጠየቅን ደግሞ ሙሉን ኢኳል ማድረግ አንችልም። ምክንያቱም አት ዲፍረንት ሬት ነው ሰውየው እየመጣበት ያለውና ሻዶው እየተፈጠረበት ያለው የሚሄድበት ሬት ዲፍረንት ይለያል ማለት ነው። እኛ የምንሰራው ምንድነው የተለያዩ ሬቶች ናቸው። የዚህ ሬት ነው የጠየቀው ብለን ነው እንጂ መስራት ያለብን በእንደዚህ አይነት መንገድ ትክክል አይደለም። ስለዚህ ቲቸር ጋይዱ የተሳሳተ ወይን የሚከተለው ማለት ነው። የአምስተኛው ጥያቄ እና የመጨረሻው ጥያቄ ቀላል ነው በጣም። ኤቫሪንግ ፎርስ አለ ይላል። ከዛ ዩኒት ማስ 1 ኪሎ ግራም ማለት ነው አይደለ? ከዛ ፎርስ ኢንክሪዝስ አት ዘ ሬት ኦፍ 2 ኒውተን ሰከንድ ይላል። ዘን ዘ ሬት አክሰለሬሽኑ ምን ያክል ቼንጅ እንደሚያደርግ ፈልጉ ነው የሚለን። ስለዚህ ምን እናውቃለን እኛ ፎርስ ማለት ማስ ታይምስ አክሰለሬሽን ነው። ስለዚህ ኢን ዴሪቬት ስናደርገው ምንድን ነው ማስ ምንድን ነው ኮንስታንት ነው አይደለ? ስለዚህ አክሰለሬሽን ማለት ደግሞ ፎርስ ደግሞ 2 ኒውተን ፐር ሰከንድ ነው እየተቀየረ የመጣበት ሰዓት። ምክንያቱም ኢን ዴሪቬት ስናደርገው ነው ማለት ነው። ከዛ ማስ ዲኤ ባይ ዋት አክሰለሬሽን ሶሪ እዚህ ጋር ዲኤ ባይ ዲቲ ማለት ነው አይደለ? ዲኤፍ ባይ ዲቲ ማለት እንዲህ ነው። ስለዚህ ዲኤ ባይ ዲቲ ስለሆነ ኦቨር ኤም እናደርገዋለን። ኤፍ እዚህ ጋር ዲኤፍ ባይ ዲቲ ስትቷል 2 ስለዚህ 2 ኦቨር ኤም ማለት ነው። ኦቨር ኤም ኒውተን ፐር ሰከንድ ይመጣልናል ማለት ነው። ስለዚህ ቫሪያ እዚህ ጋር አሁን ዩኒት ማስ ስላለ አንድ ተክተን ነው ምንሰራው። ቫሪያ ላይክ 6 ወይም ደግሞ ማሱ ቢላይ እና ቼንጅ የሚያደርግ ቢሆን ኖሮ ኦቨር በሚለው ፎርሙላ ውስጥ ከቶቹ መስራት ነው ማለት ነው። ያው ቸጋይሩ ላይ እንደምታዩት እዚህ ጋር ምን ይላል? ኦቨር ኤም ኒውተን ፐር ሰከንድ ማሱ አንድ ስለሆነ ቅድም እዚህ ጋር እንድትካለን 2 ኒውተን ፐር ሰከንድ አክሰለሬሽኑ ቼንጅ እያደረገ ይመጣል። ማሱ 2 ቢሆን ደግሞ በ1 ኒውተን ፐር ሰከንድ ቼንጅ እያደረገ ይመጣል ማለት ነው።
ሌላኛው ደግሞ ከሬት ቼንጅ ስንወጣ ዴሪቬቲቭስ አፕሊኬሽናቸው ምን ላይ ነው? ቢዝነስ እና ኢኮኖሚክስ ውስጥ ነው። እዚህ ጋር ማሰብ ያለብን ነገር ምንድነው? ልናውቃቸው የሚገባቸው ተርሚኖሎጂዎች አሉ። ሶስት ተርሚኖሎጂዎች እና ያዘጋጀውላችሁ የመጀመሪያው ሬቬኒው፣ ኮስት እና ፕሮፊት የምንለው ነገር ማለት ነው። እና በእነዚህ ደግሞ የተለያዩ ዲፋይን ሊደረጉ የሚገቡ ሀሳቦች አሉ። እነሱንም አንድ ላይ አሁን እናያለን። ኢንጀነራል በአይዲያ ደረጃ ሬቬኒው የምንለው አንድ ካምፓኒ ወይም ቢዝነስ ከሚሰራው ፕሮዳክሽን ሲስተም አለ አይደለ? ከሚያመርቱት ነገሮች እና ከሚሰሩ ነገሮች የሚያገኙት ገቢ ነው፣ ሬቬኒው እንለዋለን እሱ። ኮስት የምንለው ደግሞ እቃዎችን ለመግዛትና ማቴሪያሎችን ለማሟላት የሚያወጡት ወጪ ነው። ፕሮፊት የምንለው ደግሞ ይሄ ሬቬኒው እና ኮስት ተቀንሶ የሚገኘው ትርፍ ነው ማለት ነው። ስለዚህ እነዚህ ሶስቱ ተርሚኖሎጂዎች ቤሲክሊ እነዚህ ናቸው። እና ከነዚህም ውስጥ ከነዚህ በተጨማሪ ደግሞ ኢኮኖሚክስ ላይ ያው 10ኛ ክፍል እንደርሳችሁበት ከሆነ ከተማራችሁትም አለ አይደለ? ማርጂናል የሚባል አለ፣ ቶታል ኮስት እንዴት ነው የምፈልገው እና የተለያዩ ሀሳቦች አሉት እዚህ ጋር። እነሱን በደንብ ማወቅ ያስፈልጋል። ማርጂናል ስንል ለምሳሌ አሁን ሶስት ነገሮችን ነግሬያቸዋለሁ። ሬቬኒው፣ ኮስት እና ምን ፕሮፊት አይደለ? ማርጂናል ሬቬኒው ይባላል። ማርጂናል ኮስት አለ፣ ዘን ማርጂናል ፕሮፊት አለ ማለት ነው። ማርጂናል ሬቬኒው የምንለው የተሰጠንን ሬቬኒው ፈንክሽን ዴሪቬት ስናደርገው፣ ማርጂናል ኮስት የምንለው የተሰጠንን ኮስት ፈንክሽን ዴሪቬት ስናደርገው የምናገኘው ማለት ነው። ማርጂናል ፕሮፊት የምንለው ደግሞ የተሰጠንን ፕሮፊት ፈንክሽን ስናደርገው ነው፣ ዴሪቬት ስናደርገው ነው ማለት ነው። ስለዚህ እነዚህ ቤሲክሊ ካወቃችሁ ኢኮኖሚክስ ሪሌትድ የሆኑ የዴሪቬቲቭ አፕሊኬሽኖችን መመለስ በጣም ቀላል ነው የሚሆነው ማለት ነው። እና ፕላስ አንድ ተጨማሪ ነገር ለምሳሌ ዲማንድ ፈንክሽን ሊሰጣችሁ ይችላል። ያው ላትማቱ ትችላላችሁ። ዲማንድ ፈንክሽን ወይም ፕራይስ ፈንክሽን የምንለው እንዴት መሰላችሁ? ፕራይስ ላይክ ይሰጥና የሆነ ፈንክሽን ይሰጣችኋል እዚህ ጋር then there are x amount of q units ወይም ደግሞ ላይክ ኤክስ የሚያክል ወይም ደግሞ ኤክስ ነምበር ኦፍ የሆኑ ኳንቲቲዎችን የሆነ ካምፓኒ ፕሮዲውስ ያደርጋል እና ያን የሸጠበት ዲማንድ ፈንክሽን ጊቭን የሆነው በዚህ ፈንክሽን ነው ብሎ ሊሰጣችሁ ይችላል። እዚህ ጋር በጻፍናት ማለት ነው በፒ። ስለዚህ በዚህ ጊዜ ሬቬኒውን አላገኘውም ብላችሁ እንትን አትሉ። ምክንያቱም ሬቬኒው በምን ፎርሙላ ይሰጣችኋል መሰላችሁ? ሬቬኒው ማለት ኪው ታይምስ ፒ ነው። ምክንያቱም ፕራይስ ለምሳሌ አሁን አንድ ሰው 5 ብርቱካን ቢሸጥ እና እያንዳንዱ ብርቱካን ደግሞ በሁለት ብር ከሆነ የሸጠው 2 ሲባዛ 5 ስንት ነው? 10። ስለዚህ 10 ብር አገኘ ማለት ነው አይደል? ሴም ቲንግ እዚህ ጋር ፕራይሱ አለ፣ ከዛ ደግሞ ፕራይሱ ባለው ኳንቲቲ እናባዛዋለን። ኪው ወይም ደግሞ ኤክስ አድርገን ማለት በኤክስ እናባዛዋለን። እና ይሄ ቤሲክሊ እነዚህ መሰረታዊ ሀሳቦች ካወቃችሁ በቃ አይከብዳችሁ፣ በጣም ቀላል ነው የሚሆንላችሁ ማለት ነው። ሶ አሁን ኤግዛምፕል 1 እና እንቀጥላለን ማለት ነው። ሶ ምንድን የሚለው the profit function of company በዚህ ተሰጥቷቸዋል። ከዛ p of x equals x minus 0.00001 x square where x represents unit sold ነው። ቅድም የተሰጣችሁ ኳንቲቲ አይደል? ምን ያክል ተሸጠ የሚለውን ነው x represent ታደርገው። ከዛ find the optimal sales volume and the amount of profit to be expected at that volume ነው የሚለው። ምንድን የሚጠይቀን እንድፈልግ ነው የሚጠይቀን። ኦፕቲማል የሆነ ኦፕቲማል ሴሉ መች ነው የሚገኘው፣ ፕላስ ደግሞ አትዛት ቮሊዩም ያ ኦፕቲማል ቮሊዩም የሚገኝበት እንትን ላይ ያለ አይደለ? እሱ ላይ ምን ያክል አማውንት ኦፍ ፕሮፊት ያ ካምፓኒ ወይም ደግሞ ያ ፕሮፊት ካምፓኒ እርን ያደርጋል የሚለው ነው የሚጠይቀው። እዚህ ጋር አሁን ድብ በነገርኳችሁ መሰረት ነው የምትሄዱት። ማርጂናል ፕሮፊት ማለት ነው የምፈልገው አይደለ? ምክንያቱም ምንድነው ኦፕቲማል ሴል ነው የሚለው። ስለዚህ there is a maximum concept ማለት ነው። ስለዚህ there is a maximum and minimum concept of derivative አለ እዚህ ጋር። ቅድም ምንድን ያለው ደግሞ የአንድ ፈንክሽን ማክሲመሙ እና ሚኒመሙ ሊሚት ለማግኘት የሆነ በተወሰነ ጊቨን ኢንተርቫል ውስጥ ማለት ለማግኘት ምንድን ነው የምንጠቀመው? የእሱን ዴሪቬት አድርገን ዴሪቬቲቭን ዜሮ የሚያደርገውን ክሪቲካል ነምበር ነው የምናገኘው አይደለ? አንድ ዲፋይን ሲሆነው ዘ ዜሮስ ነው የምፈልገው። ያን ስናገኝ በዛኛው we could make መች እንደሚያገኝ ይሄ ኦፕቲማል ሴልስ ቮሊዩም የሚለው አይደለ? መች እንደሆነ እሱ ማግኘት ይቻላል ማለት ነው። so there is a maximum or a minimum concept እዚህ ጋር አፕላይ ማድረግ አለብን። ለዛ ነው that's why እዚህ ጋር አሁን ምን ብሎ ተጠቅሞታ አያችሁት? እዚህ ጋር ማርጂናል ፕሮፊት አለ አይደል? ስለዚህ ማርጂናል ፕሮፊት ማለት ዲፒ ቅድም ላይ ያደርጋችሁ
የእሱን ዴሪቬቲቭ እናደርጋለን ኤክስ ሆነ ዘን ዲ በቅንፍ ቅድም የተሰጠን ፈንክሽን ከተተው እዚህ ጋር ኤክስ ፒ ኤክስ የተሰጠን ፈንክሽን አለ ፒ ኦፍ ኤክስ እሱን ከተተው ከዛ ዴሪቬት አደረገው ይሄ መጣለት ከዛ ቱ ጌትስ ማክሲመም ፕሮፊት እና ዊ ፑት ማርጂናል ፕሮፊት ኢኳልስ ቱ 0 ቅድም ያለው አይደለ 0 ነው የሚሆነው ምክንያቱም when the profit is maximum ሲሆን የኢኮኖሚክስ ኮንሰፕት ነው አክቹሊ ፕሮፊት በጣም ማክሲመም ሲሆን የሆነ ማርጂናል የምናገኘው እንደ ተጨማሪ ዩቲሊቲ የሚገኘው ነገር እየቀነሰ ወይም ደግሞ አፕሮክሲሜትሊ 0 እየሆነ ስለሚመጣ ነው that's why 0 አድርገን ስንሰራ ምንድነው ማክሲመም የሆነ ነገር እናገኛለን የሚለው ለዛ ነው ማለት ነው ሶ ይሄ 0 አድርገን ስናገኝ ኤክስን ያው ሶልቭ ማድረግ ነው ስለዚህ 50,000 ይመጣል ስለዚህ 50,000 ሴልስ ቮሊዩም ነው ማለት ነው ይሄ ስለዚህ 50,000 ላይ ደግሞ ሚኒመም ነው ማክሲመም ነው የሚለውን ደግሞ በሳይን ቻርት እንሰራለን ፈርስት ታይም ዴሪቬቲቭ ቴስት ማለት ነው this is the first derivative test እንለዋለን ይሄ ስለዚህ ዴሪቬቲቭ ቴስቱ ሰራ ያው ቅድም በሰራው ማክሲመም እና ሚኒመም ያን ወደ አፕሊኬሽኑ መጣ እንጂ ተመሳሳይ ነው አንድ ፈንክሽን ላይ ማክሲመም እና ሚኒመም ለማረጋገጥ አይደለ እንደዛ እየሰራን ያለን ሶ ፒ ኦፍ ኤክስ እንደዚህ መጥቶልናል እዚህ ጋር ዘን 50,000 ላይ 0 ነው የሚሆነው ቅድም እንደነገርነው ምክንያቱም ዴሪቬት አድርገን 0 ይመጣል ላይ ነው ማክሲመም ፕሮፊት እናገኘው በሚለው ማለት ነው ሶ ምን ይላል እዚህ ጋር ከፖዚቲቭ ወደ ኔጌቲቭ ነው shift ያደረገው እንደምናውቀው ደግሞ ዴሪቬቲቭ አንድ ዴሪቬቲቭ ፈንክሽን ፖዚቲቭ ነው ከሆነ የአንድ ፈንክሽኑ ዴሪቬቲቭ ፖዚቲቭ ከመጣ ማለት ኢንክሪዝ እያደረገ ነው ማለት ነው አይደል it's increasing እስከተወሰነ ጊዜ ኢንክሪዝ እያደረገ ነው ከዛ ደግሞ 0 ሆነና ልክ ምን አደረገ ኔጌቲቭ ገባ ማለት ወደ ታች ዝቅ እያለ ኔጌቲቭ ይሆነ ያ ማለት there is ምን ማክሲመም ቲንግ አይደል እዚህ ጋር if it was like ቢገለበጥ ኖሮ ያ ማለት ከኔጌቲቭ ወደ ፖዚቲቭ ቢሆን ኖሮ ሚኒመም ነበር የሚኖር ግን ይሄው ምንድነው ማክሲመም ነው የመጣው ሶ በቃ የመጣንበት መንገድ ጥሩ ነው ትክክል ነው ማለት ነው ምክንያቱም የጠቀም ምንድነው ማክሲመም የሆነ ኦፕቲማል ፕሮፊት የቱ ጋር ነው የሚገኘው የሚለው ስለሆነ ማለት ነው ሶ እዚህ ጋር ይሄው ምን ይላል እዚህ ጋር ኤክስፕላኔሽኑን ያስቀምጥላችሁና ነው ወይ ፑት እናደርጋለን ኤክስን ፕሮፊት ፈንክሽን ውስጥ ነው የምናስገባው እንዳትሳሳቱ እዚህ ጋር ዴሪቬቲቭ ውስጥ አይደለም ኤክስ የምንከተው ምክንያቱም ዴሪቬቲቭ የምንጠቀመው ጀስት ምንድነው ቶታል ቮሊዩም መቼ ይሆናል ይሄ ማክሲመም እና ሚኒመም ኢፌክት መቼ ይፈጠራል ነው ለማወቅ ሶ እሱን ካገኘን በኋላ ቀጥታ የምንወስደው እዚህ ፈንክሽን ላይ ነው እዚህ የተሰጠን ጊቨን ፈንክሽን ላይ ነው ሶ እንከተዋለን እዚህ ጋር 50,000 ስከተው ዘን 25,000 ይመጣልና ስለዚህ ዘ ኦፕቲማል አውትፑት ዊል ቢ 50,000 ዩኒት ኦፍ ኤክስ ነው ቮሊዩሙ ማለት ነው ስለዚህ ማክሲመም ፕሮፊቱ ደግሞ አት ዳት ቮሊዩም 25,000 ብር ይሆናል 25,000 ብር ይሆናል ማለት ነው ያ ኤግዛምፕል 2 ደግሞ የሚለን ሴም ቲንግ ነው እዚህ ጋርም ዘ ዲማንድ ኢኩዌሽን ፎር ሰርቴን ፕሮዳክት በዚህ ተሰጥቶናል ዲማንድ ፈንክሽን ነው ኤክስ ሪፕሬዘንትስ አማውንት ኦፍ ዘ ፕሮዳክት ነው ከዛ ሌቭል ኦፍ ፕሮዳክሽን ፈልጉ ሬቬኑ ማክሲመም የሚሆንበት ነው የሚለው ስለዚህ ሬቬኑ ቅድም ብያቸዋለሁ ፒ ታይምስ ምን ኤክስ አይደለ ፒ ታይምስ ኤክስ ወይም ደግሞ ምን ኪው ነው ስለዚህ ፒ ኤክስ ማለት እዚህ ጋር 6 ማይነስ 1/2 ኤክስ አለ ስለዚህ በኤክስ እናባዛው ሬቬኑን አገኘን ማለት ነው ይሄ ይመጣልናል ዘ ማርጂናል ሬቬኑ ደግሞ ምንድነው ቅድም ላልኳችሁ ማርጂናል ሲሆን ምን ይሆናል ይሄ ምን ዴሪቬት አይደለ ስለዚህ ዴሪቬት ስናደርገው 6 ማይነስ ዋት እዚህ ጋር 2 ስቴድ ማይነስ ኤክስ ይሆናል ማለት ነው ሶ ማክሲመም የሚኖረው ደግሞ ምንድነው ማክሲመም ሬቬኑ የሚኖረው ማርጂናል ሬቬኑ ምን ሲሆን 0 ሲሆን ማርጂናል ሬቬኑ ደግሞ ይሄ ዴሪቬቲቭ 0 ሲሆን ይችኛው ዴሪቬቲቭ 0 ስትሆን ማለት ነው ስለዚህ እዚህ ጋር ግራፉን ስለውታል እሱን ከማየታችን በፊት ግን ይሄው እዚህ ጋር አር ኦፍ ኤክስ 0 ሲሆን ይላል ከዛ ኤክስን ቫልዩ እንፈልጋለን ማለት ነው ስለዚህ አት ዛት ኤክስ ማክሲመም ወይም ሚኒመም ቫልዩ ያለው እንላለን ሶ ኤክስ 6 ናት ያው እንዳያችሁት እዚህ ጋር 6 ነው ምክንያቱም 6 እስከቱ እዚህ ጋር ምን ይሆናል 0 አለ አይደል ስለዚህ 6 ነው ስለዚህ 6 ላይ ማክሲመም እና ሚኒመም አለው የሚለው ነው በሳይን ቻርት ሁልጊዜም በሳይን ቻርት አረጋግጡት ግን አብዛኛውን ጥያቄ እንደዚህ ትሪክ የሆነ ጥያቄ ጠይቃችሁ ለምሳሌ ላይክ ማክሲመም ብሎ ሚኒመም እንዲመጣ አድርጎ ዴሪቬቲቭን አይሰሩትም ሶ አንዳንድ የሆነ ኤክሰፕሽን ፈተናዎች ላይ እንደዚህ ተጠቀሙ ግን ሳይን ቻርቱን ለማረጋገጥ ተጠቀሙት አሪፍ ነው ስለዚህ ከፖዚቲቭ ወደ ኔጌቲቭ ሄደው ያ ማለት ይሄዳል ይወርዳል ማለት ነው ሶ there is እንትን ማክሲመም ፖይንት እዚህ ጋር ሶ 6 እውነትም ማክሲመም የሚያገኝበት አማውንት ነው ወይም 6 ፕሮዳክቶችን ቢሸጥ ጥሩ ብር ያገኛል ማለት ነው ስለዚህ 6 የምንከተው ዴሪቬቲቭ ውስጥ አይደለም ብያቸዋለሁ ምን ውስጥ ነው ኦሪጂናል ፈንክሽን ውስጥ አይደለ አር ውስጥ ነው የምትከቱት ነው ምክንያቱም ሬቬኑ ይጠይቃችሁ ሶ እዚህ ጋር ከተተው እንደምታዩት እዚህ ጋር 6ን ሲከተው 6 ከዛ 1/2 6 ስኩዌር ከዛ 18 ብር ይሆናል ማለት ነው ስለዚህ ታገኙት ማክሲመም ሬቬኑ 18 ብር ይሆናል ማለት ነው ስለዚህ ይሄን ኤግዛምፕል በዚህ መንገድ እንሰራዋለን እሺ ኤግዛምፕል 3 ስንመለከት ተመሳሳይ ነው ኮንሰፕቱን ላስረዳችሁና እንቀጥላለን ይሄ
promoters of international fundraising concerts must walk a fine line between profit and loss, especially when determining the price of charge for admission to closed circuit TV showings in local theaters. By keeping records, a theater determined that an admission price of ISLS per ከዛ ISLS per then it average 1000 people in attendance. So, okay, ከዛ for every drop in price of one it gains 50 customers. ከዛ each customer spends an average of 4 ብር on concessions. ከዛ what admission price should be theater charge to maximize total revenue. total revenue maximize ለማድረግ እነዚህ የቲያትር እንትኖቹ ምንድነው እነዚህ ፕሮሞተሮች አሉ አይደለ እነሱ ምን ያክል ፕራይስ ነው ማድረግ ያለባቸው ብሎ ነው የሚጠይቀን። ሶ እንደዚህ ጠይቂ ስታዩ መጀመሪያ አንደርስታንድ አድርጉት ወደ ቢለው ይሄ ላይክ ቲያትር እና ሲኒማ የሚያዘጋጁ ሰዎች ሬቨኒውቸው ማክሲማይዝ ለማድረግ በምን ያክል ትኬቱን ይሽጡት ነው ምን ይላል እዚህ ጋር ፕራይሱ 26 ይላል ያለው ትኬቱ ፕራይሱ 26 ብር 1000 ሰው መግባት ይችላል ተብሎ የታሰበውና ከዛ ደግሞ for every drop of 1 ብር ከ26 ብር ላይ አንድ ብር እየተቀነሰ መጣ ቁጥር እዚህ 1000 ሰዎቹ ላይ 50 ሰዎች እየተጨመሩ ይመጣሉ ማለት ነው። እና ደግሞ ፕላስ ከዚህ ከሚያገኙት ገቢ በተጨማሪ each customer ከገባ በኋላ ወይም ደግሞ ላይክ ሲኒማ ምናምን ከገቡ በኋላ 4 ብር ያወጣሉ ለምን ለኮንሴሽን ላይክ ለፈንዲሻ ምናምን አለ አይደለ እና ለእነዚህ ለመሳሰሉ ነገሮች 4 ብር ያወጣሉ። ስለዚህ ሁለት ምን ያገኛሉ ሁለት ምን ኢንካም ያገኛሉ ሶርስ ኦፍ ኢንካም አላቸው ማለት ነው። ስለዚህ ቶታል ሬቬኒው መስራት ነው የሚጠበቅባችሁ ከናንተ። ቶታል ሬቬኒው ማለት ምንድነው የምናገኘው አጠቃላይ አማውንት ኦፍ መኒ ነው አይደለ። ስለዚህ ለኤቭሪ ምን ይላል 26 ሰው ልክ አንድ ሰው ስንቀንስ እዛ ጋር 50 ይጨምራል ይላል። አንድ ሰው የሚለውን ኤክስ ነምበር ኦፍ ብንቀንስ ብላችሁ አስቡት። ይሄም አንዳንድ የቀነሰ ቁጥር ይሄ በ50 ይጨምራል። ስለዚህ 1000 በስንት ይጨምራል ማለት ነው ለኤክስ ለአንዱ 50 ከጨመረ ለኤክሱ ደግሞ ስንት ይጨምራል 50 ኤክስ ይጨምራል አይደለ 50 ኤክስ ይሄኛው ምን ይሆናል አንደኛው የሬቬኒው ፓርት ነው ማለት ነው። ከዛ ፕላስ እናደርጋለን ምክንያቱም ሁለት ገቢ ነው ያላችሁ ለናል 4 ብር አይደለ። ስለዚህ ይሄ 4 ብር ደግሞ ለስንት ሰው ለዚህ ለገቡት ሰዎች ሙሉ 1000 ሲደመር 50 ኤክስ ከዛ ጨረስን ማለት ነው። ሬቬኒው ፈንክሽን አገኘን። ሁሉም አባዝተን ከጨረስን በኋላ ዘን ሬቬኒው ፈንክሽን ይገኛል ማለት ነው። ሶ ሬቬኒውን ካገኘ በኋላ ምንድነው እናደርግ ማክሲመም ነው ይላል። ስለዚህ የሬቬኒውን ፈንክሽን ምን እናደርጋለን ዴሪቬት እናደርጋለን። እሱ ዴሪቬት አድርገን ዜሮ እናደርግና የመጣለን ኤክስ ቫልዩ አለ ወይም ክሪቲካል ነምበር አለ። እሱን ክሪቲካል ነምበር የመጀመሪያው ዴሪቬት ከመደረጉ በፊት በነበረው የሬቬኒው ፈንክሽን እንከትና ዘን ቶታል ማክሲመሙን ማግኘት ይቻላል ማለት ነው። እዚህ ጋር የሚሰራው ተመሳሳይ ነገር ነው። ከዛ ይሄው ዴሪቬት አደረገው እንዳልኳችሁ ከዛ ኤክስን 5 አገኘ። ከዛ ደግሞ 5 ምን አለ ሎወሪንግ 5 አለ ምክንያቱም እንደሚለን እዚህ ጋር በኤክስ እየቀነስን ነው እየሄድን ያለ ነው አይደለ። ስለዚህ 26 ሲቀነስ እንት 5 ወይም 21 ብር ማድረግ አለበት። የምኑን ለትኬቱ ብቻ የሚወጡትን ዋጋ ነው እዚህ ጋር የሚነግረን። ምክንያቱም እዚህ ጋር 5 የመጣው ቁጥር ምንድነው የሚቀነስ ነው ላይክ ምንድነው ያለው መጀመሪያ በአንድ ስንቀንስ የምንቀንሰውን ቁጥር በኤክስ ሪፕሬዘንት እናደርገው ብለን ነው አይደለ። ሶ በኤክስ ሪፕሬዘንት ካደረግነው ስንት ይሆናል? ይሄው እዚህ ጋር እንደምታዩት እዚህ ጋር 26 ሲቀነስ 5 21 ብር ነው ፐር ቲኬት ቢያስከፍል ያ ቲያትር የሚያዘጋጁ ሰዎች ወይም ፕሮሞተሮቹ አሪፍ የሆነ ገቢ ወይም ማክሲመም የሆነ ሬቬኒው ያገኛሉ ማለት ነው። እዚህ ጋር ተመሳሳይ ነው። ቅድም ከስራ ነው ቅድም ከነገራችሁ ኮንሰፕት ጋር ይመሳሰላል። አሩ ተሰጥቶናል፣ ሲኦፊክስ ተሰጥቶናል። ቶታል ሬቬኒው ሲፈልግ ምን ይሄን ዴሪቬት ማድረግ ነው አይደለ። ይሄን ዴሪቬት አድርጋችሁ ዘን በሬቱ እዚህ ጋር 10 homes per day ይላል በሱ ማባዛት ነው። እዚህ ጋር አለላችሁ እዚህ ጋር ፕሮፊት ሲፈልጉ ደግሞ ምን ብያለሁ አር ኦፍ ኤክስ ማይነስ ሲ ኦፍ ኤክስ ማለት ምክንያቱም ያስገባነው ገቢ አለ ከዛ የምናወጣው ወጪ አለ። ስለዚህ ያስገባነውን ገቢ አይ ሚን ያወጣነውን ወጪ ከምናስገባው ገቢ ጋር ስንቀንሰው ምን እናገኛለን ፕሮፊታችን እናገኛለን። ኔጌቲቭ ከመጣ ኦፍ ኮርስ ሎስ ነው የሚሆነው። ስለዚህ ሎስ ብላችሁ ነው መልሳችሁ የምታስቀምጡት። ግን ፕሮፊት ከሆነ ሲንስ ሬቬኒውችን ስለሚበልጥ በዛይ መንገድ እንሰራዋለን ማለት ነው። ሶ እዚህ ጋር እንዳልኳችሁ ዲአር ባይ ዲቲ ዴሪቬት ሲሆን ዲአር ኢን ሪሌሽን ቱ ነው። እሺ እዚህ ጋር ምንም ላይ በቼን ሩል ነው ላይክ ዴሪቬት ካደረግነው ማርጂናል ነው የሚሆንበት። ግን እዚህ ጋር ብሎናል 10 homes per day ነው የሚለው እዚህ ጋር ተሰጥቷል። እዚህ ጋር ያያችሁት ሶ ይሄን ትሪት ስናደርገው ቅድም በቼን ሩል ባልነው መሰረት ሁለት ነገሮች ሪሌት ከሆኑ የሆነ ነገር ዴሪቬት ታይማቸው ምን ሪሌት ይሆናል አይደለ። ስለዚህ ዲአር ባይ ዲቲ ዲአር ባይ ዲኤክስ ዲኤክስ ኦቨር ዲቲ አለ ዘን ዲአር ባይ ዲኤክስን ዴሪቬት አድርገው ከዛ ዲኤክስ ባይ ዲቲ አለ ዲኤክስ ባይ ዲቲ ደግሞ ቅድም ተሰጥቷል ስንት 10 አይደለ። ስለዚህ 10 አስገባ 2000 ብር ፐር ዴይ መጣ። የምኑ የሬቬኒው ነው የኮስቱም በዛይ መንገድ የፕሮፊቱም በዛይ መንገድ መስራት ይችላል ማለት ነው።
ሶ ኤክሰርሳይዝ አለ። ኤክሰርሳይዝ 2.19 ነው። በጣም ቀላል ጥያቄ። ምን ይላል? ጊቨን ሲ ኦፍ ኤክስ፣ ይህ ማለት ሲ ማለት ኮስት ነው። ኮስት ተሰጥቷቸዋል፣ ሬቬኒው ተሰጥቷቸዋል እዚህ ጋር ፈንክሽኑ። ከዛ እነዚህ ሪፕሬዘንት ያደርጋሉ አለ። ከዛ ፋይንድ ይላል። ቶታል ፕሮፊት ፋይንድ ይላል። ፒ ኦፍ ኤክስ፣ ፒ ኦፍ ኤክስ ምን ብያቸዋለሁ? አር ኦፍ ኤክስ ሲቀነስ ሲ ኦፍ ኤክስ ጨረሳችሁ ማለት ነው። ከዛ ምን ይላል እዚህ ጋር? ቶታል ኮስት ሬቬኒው ኤንድ ፕሮፊት ፍሮም ዘ ፕሮዳክሽን ኤንድ ሴልስ ኦፍ 50 ዩኒትስ ይላል። ስለዚህ ቶታል ስለሚል ጀስት 50 መተካት ነው የሚጠበቅባችሁ። 50 እዚህ ጋር በኤክስ ፋንታ አይደለ ስተኩት ቶታል ኮስቱን ታገኛላችሁ። በሬቬኒው ፋንታ ኤክስ 50 ስተኩት ቶታል ሬቬኒው ይገኛል። ዘን ደግሞ ፕሮፊቱ ማለት ሁለቱ ሲቀነሱ ያገኛችሁት ኤ ላይ የመጣውን ፈንክሽን አለ አይደለ? ስለዚህ 50ውን እሱ ላይ ስከቱት ቶታል ፕሮፊት ታገኛላችሁ ማለት ነው። አለቀ። ከዛ ዘ ማርጂናል ይላል። ማርጂናል ስላችሁ ምን ቅድም ነግሬያችኋል አይደለ? ማርጂናል ሲባል ምንድን ሲ ኦፍ ኤክስ የነበረው ሲ ፕራይም ኦፍ ኤክስ አርጎትና የሚመጣ ፈንክሽን አለ። ከዛ ለአር ፕራይም የሚመጣ ፈንክሽን አለ። ለፕሮፊቱ የሚመጣ ፈንክሽን አለ። ከዛ እዛ የመጣችሁ ፈንክሽን ውስጥ 50 ተከቱት ነው ካልኩሌት ታደርጉታላችሁ ማለት ነው። ከዛ አኩሬትሊ መልሳችሁ ይመጣላችኋል ይዛኔ። ስለዚህ አሁን ከናንተ ፈልገው ምንድነው ኮንሰፕቱን አንደርስታንድ አድርጉት። በጣም ቀላል ነው ይሰራል። ሶ በቀላል መንገድ ማትስ መስራት ትችላላችሁ ማለት ነው። ሶ ሌላኛው ደግሞ የምናየው እና የላስት ፓርት ኦፍ አፕሊኬሽን ኦፍ ዴሪቬቲቭ ላስት ፓርት ኢን ሮድ ታክሴሽን ነው። ኤግዛምፕል ላይ የተቀመጣልን ኦፍ ኮርስ እሱ ነው የምናየው። ምን ይለናል አሁን? በጣም የሚጻፉትን ነገሮች አቴንቲቭሊ መከታተል አለባችሁ። እንደዚህ ጥያቄ ላይ በጣም አንደርስታንድ አድርጉት። ኮንሰፕቱን ካወቃችሁት ላይክ 50%ቱን በቃ የጥያቄው መልሳችሁታል ነው የሚባለው ነው። እሱ ነገር ተገናዛቢ አድርጉት። ስለዚህ ምን ይላል? እና በውስጥ ሞተሪስት አለ፣ አንድ ሞተረኛ አለ። ከዛ ምን ሃስ ቱ ፔይ አኑዋል ሮድ ታክስ ኦፍ ታክስ ይከፍላል 50 ብር። ከዛ ደግሞ 110 ብር ለኢንሹራንስ ደግሞ 110 ብር ይከፍላል ይላል። ከዛ ሂስ ካር ዳዝ 30 ማይልስ ቱ ዘ ጋሎን ዊች ኮስትስ 75 ፔንስ ፐር ጋሎን። ኦኬ ምን ይላል? የመኪናው ወይም ደግሞ የሚነዳው እንትን 30 ማይል ይሄዳል። 30 ማይል የሚሄደው ግን በምንድን ነው? በአንድ ጋሎን ነው። በአንድ ጋሎን ቤንዚን ነው የሚሄደው። የአንድ ጋሎን ቤንዚን ደግሞ ኮስት ያደርጋል፣ በነፃ አይደለም የሚያመጣው። ስለዚህ በምን በ75 ፔንስ። እዚህ ጋር ፔንስ ሲላችሁ ምንድን ነው? አንድ ብር አለ አይደለ? አንድ ብር ስንት ነው? 100 ፔንስ ነው። አንድ ብር 100 ፔንስ ነው። ስለዚህ 75 ፔንስ ሲላችሁ 0.75 ብር እንደማለት ነው። ስለዚህ በነዚህ መንገድ ተረዱት። ከዛ ምን ይላል? ዘካር ሰርቪስ ይላል። ሌላኛው ወጪ ማለት ነው። አይ ሚን ወጪ። ስለዚህ ሰርቪስ ይላል። ለሰርቪስ ደግሞ ይከፈላል 30,000 ማይልስ ፎር 20 ብር። 30,000 ማይል ከሄደ ከዛ 30,000 ማይል ስንት 20 ብር ይከፍላል ሞተሪስቱ። ከዛ ዜር ኢዝ ዲፕሪሲዬሽን አለ። ኢትስ ካልኩሌትድ ባይ ዘ ፔንስ ባይ መልቲፕላይንግ ዘ ስኩዌር ኦፍ ዘ ማይሌጅ። በሚሄድበት በተጓዘበት ልክ ያ የተጓዘበት ልክ ስኩዌር የሆነና በ0.01 ይሄን በፔንስ ነው እንዳትረሱ። ስለዚህ ይሄን በመቶ ማካፈል አለብን። እዚህ ጋር በደንብ እናያለን ከታች እና የሁሉ ወጪዎች አሉበት። ከዛ ምን ይላል? ኦብቴን አን ኤክስፕሬሽን ፎር ዘ ቶታል አኑዋል ኮስት ኦፍ ዘ ራኒንግ ካር ነው የሚለው። ቶታል አኑዋል ኮስት ፈልጉ ለራኒንግ ካር ለሚያደርገው፣ ፕላስ ደግሞ ለዚህ ኤክስፕሬሽን ፈልጉ ለምን ለአቨሬጅ ኮስት ኦፍ ፐር ማይል ነው የሚለው። አቨሬጅ ኮስት ማለት ለእያንዳንዷ ማይል ምን ያክል ኮስት እንደሚያወጣ አቨሬጅ ስሩ ነው የሚለው። ከዛ እዚህ ጋር ምን ይላል? ሰፖዝ ኤክስን በማይል አድርገን እንውሰደው። ኢኔ በአንድ አመት ላይክ ሚነዳው ማይል አለ አይደለ? ኤክስ ማይል ስንበለው ታክስ ፐራንም 50 ነው፣ ኮንስታንት ነው። ይሄ በየአመቱ የሚከፍለው ነው። ኢንሹራንሱ ደግሞ 110 ብር ነው፣ ይሄም ኮንስታንት ነው። ከዛ ኮስት ኦፍ ፔትሮል አለ። ኮስት ኦፍ ፔትሮል ቅድምም ብያቸዋል 0.75 በአንድ ጋሎን ነው ያልኩት አይደለ? ደግሞ ምንድነው አንድ ጋሎን ለ30 ማይል ነው። አስዩም ቅድም ምንድነው ያለው? ኤክስ ነው ያለው አይደለ? ስለዚህ ኤክስ ማይል ቢሄድ ኤክስ ኦቨር 30 ማለት ስንት ነው? ኤክስ ኦቨር 30 ኤክስ ኦቨር 30 ይሄ ምንድነው? ጋሎን ነምበር ኦፍ ጋሎን ነው የምናገኘው። ስለዚህ በእያንዳንዱ ጋሎን ደግሞ 0.75 ብር ከሆነ 0.75 ይሆናል ማለት። ስለዚህ እዚህ ጋር ምን ይሆናል? 0.75 ኤክስ ኦቨር 30 ብር ይከፍላል። ስለዚህ ለሰርቪስ ቻርጁም ደግሞ ስንት ነው? 20 ብር። ለምን ለ30,000 ማይሎች 20 ብር ይከፍላል። ያ ማለት ኤክስ ማይል ቢጓዝ ኤክስ ኦቨር 3000 ስናደርገው ምንድነው? ነምበር ኦፍ ቱን ነው የሚገልጽልን። ላይክ ነምበር ኦፍ ማይል ለ20 ብር መቀጮ መቀጮ ሳይሆን ላይክ ሰርቪሱ ለተጠቀመበት የሚከፍለው ነው የሚነግረው። ስለዚህ ኤክስ ኦቨር 3000 ሲባዛ በ20 ብር ማለት ነው። ለእያንዳንዱ 20 ብር ስለሚከፍል ለ3000 ላይ ሄደበት። ስለዚህ
ሰርቪስ አለ ለሱ የሚያወጣው ወጪ አለ። ከዛ ዲፕሪሲዬሽን የሚያወጣው ወጪ ደግሞ ቅድም ልኳችሁ ስኩዌር ኦፍ ይላል። አያችሁት እዚህ ጋር ስኩዌር ኦፍ ዘ ማይሌጅ ነው የሚለው። ስለዚህ ኤክስ ስኩዌር ማለት ማይሉ ኤክስ ነው። ስለዚህ ኤክስ ስኩዌር እናደርገና 0.01 ምንድነው በፔንስ ነው። በፔንስ ስለሆነ በአንድ ሺህ አካፍለን በመቶ አካፍለን ብር እናደርገዋለን። ይሄው እዚህ ጋር እንደዚህ 0.0 ፓራንቲዝ ኢን ፔንስ ዘን ዲቫይድድ ባይ 100 ቱኬት በብር እንድናገኝ ማለት። ከዛ እነዚህ የመጡላችሁ እንዳለ መደመር ኮስት ማለት ወጪ አይደለ። ስለዚህ 50 ሲደመር ኮንስታንቶቹ እዚህ ጋር ይሄንን አጠቃላይ እንደምራል። ይሄ ምን አገኛል? የኤም መለሰ ማለት ነው። ቶታል ኮስት ኤክስፕሬሽን በዚህ መስራት ይቻላል። ከዛ አቨሬጅ ቶታል ኮስት ስንል ደግሞ ምንድነው? ለእያንዳንዷ ምንድነው ማይል ነው አይደለ? ስለዚህ በኤክስ እናካፍለዋለን ማለት ነው። ይሄን ቶታል ኮስት በኤክስ ካካፈል ነው ለእያንዳንዷ ላይክ ኤክስ ማለት ነምበር ኦፍ ማይልስ ነው። ስለዚህ ለእያንዳንዷ ማይል ደግሞ እንደ አቨሬጅ እናገኛለን ማለት ነው። ሶ 160 ኦቨር ኤክስ በኤክስ ማካፈል ነው። እዚህ ጋር ይመጣላችሁ ኤክስ ያለው በኤክስ ይጣፋል። ኦፍ ኮርስ ኤክስ ስኩዌር ከሆነ ኤክስ ብቻውን ይቀራለች እዚህ ጋር እንደምታዩት። ስለዚህ በኤክስ ማካፈል ነው እያንዳንዱ እንትን። ከዛ ምን እናደርጋለን እዚህ ጋር ምን ይጠይቀናል? ካልኩሌት ዘ አኑዋል ሚሌጅ which will minimize the average cost ላይክ የሚያወጣውን ኮስት ሚኒማይዝ ለማድረግ ምን ያክል ማይሎችን ብሄር ነው ኮስቱ ሚኒማይዝ የሚያደርገው ብሎ ነው የሚጠይቀን። ሶ ሚኒማይዝም ማክሲማይዝም ሲሆን ምንድን ነው ያልኳችሁ ላይክ የመጣውን ፈንክሽን ይሄኛውን ለምሳሌ ስለ አቬሬጁ ስለሆነ ይሄኛው ነው ዴሪቬት አድርገን ዜሮ የምናደርገው ማክሲመም ሚኒመምን ለማግኘት ማለት ነው። የዴሪቬቲቭ አፕሊኬሽን ያስፈልግበት ዋናው ምክንያት እዚህ ጋር ይሄ ነው። ስለዚህ ይሄን ዴሪቬት አድርገን ዜሮ እናደርገዋለን። ደን ኤክስ ካልኩሌት ማድረግ ነው። ኳድራቲክ ፎርሙላ ተጠቀሙ። ከዛ ኔጌቲቭ 4000 ወይም 4000 ይሆናል። ኔጌቲቭ 4000 የሚባል ምን አለ? ምንም የለም አይደል? ኔጌቲቭ 4000 የሚባል ማይል አለ የለም። ስለዚህ ምክንያቱም ሌንግዝ በኔጌቲቭ አይለካም አይደለ? ሶ ፖዚቲቭ ሆኖ ወስዳታለን። ማክሲመም ሚኒመም ደግሞ ፈርስት ዴሪቬቲቭ ቴስት እንደነገርኳችሁ ተጠቅመን መስራት እንችላለን። ፈርስት ዴሪቬቲቭ ቴስት ስንወስድ እዚህ ጋር አሁን ፖዚቲቭ የሚመጣው ላይ ምንድነው? ከኔጌቲቭ ወደ ፖዚቲቭ ነው የሚሄደው። ከኔጌቲቭ ማለት ምን ወደ ታች ወደ ላይ ማለት ነው። ያ ማለት ሚኒመም አለው ማለት ነው እዚህ ጋር። ስለዚህ 4000 ላይ እዚህ ጋር ነው። እዚህ ጋር 4000 ላይ ሚኒመም ኮስት ይኖረዋል። ስለዚህ እዛ ሚኒመም ኮስት ላይ ደግሞ ምን ያክል ያመርታል ለሚለው 4000 መልሳችን ይሆናል ማለት ነው። ስለዚህ 4000 ማይል ቢጓዝ ሚኒመም የሆነ ኮስት ያመርታል ማለት ነው። and the last section is on exercise 2.20 ነው። እነዚህ ጥያቄዎች እንስራና ትምህርታችንን እንጨርሳለን ማለት ነው። የመጀመሪያው ጥያቄ ምን ይለናል? ሬክታንጉላር ኤሪያ ኦፍ 3200 ፊት ስኩዌር አለ። ከዛ ኢዝ ቱ ቢ ፌንስድ ኦፍ ይታጠር ነገር ነው። ከዛ ቱ ኦፖዚት ሳይድስ ዊል ቢ ፌንሲንግ ኮስቲንግ $1 ፐር ፉት። ከዛ ዘ ሪሜኒንግ ሳይድ ደግሞ $2 ፐር ፉት ያወጣል ይላል። ፋይንድ ዘ ዳይሜንሽን ሊስት ኮስት የሚሆንበትን ወጪ በማያስወጣ መልኩ ሊስት ኮስት የሚሆንበትን ፈንክሽን ፈልጉ ነው የሚለው። ስለዚህ አንድ ሬክታንግል አለ እንደዚህ ኤክስን በለው ይሄን ዋይን በለው። ስለዚህ ዋይ እየጨመረ ያለው በምንድን ነው? በአንድን በለው አይደለ? $1 ፐር ፉት ላይክ በአንድ ፉቱን በጨመረ ቁጥር $1 እንትን ይላል። ኤክስ ደግሞ በሁለት እንበላት። ሶ ምን እናውቃለን? ኤሪያው ተሰጥቶናል። የሬክታንግል ኤሪያ ማለት ደግሞ ኤክስ ዋይ ማለት ነው አይደለ? ኤክስ ዋይ ስንት 3200። ከዛ ደግሞ ምንድነው የዶላሩ አለ እዚህ ጋር እቺ ኤክስ ከሆነች እዚህ ኤክስ ነች፣ ምክንያቱም ኦፖዚት እኩል ናቸው። ከዛ ዋይ እዚህ ጋር ከሆነ እዚህ ጋር ዋይ ነው። ስለዚህ $1 ስንት ያወጣል? ለዋይ ማለት 2 ዋይ ያወጣል ማለት ነው። ፕላስ ለኤክሱስ እዚህ ጋር ኤክስ $2 ነው የሚወጣው ለሁለቱ በፉት ማለት ነው። በአንድ ፉት የሚካፈለው ክፍያ ነው። ስለዚህ 4x ይሆናል። 4x ስንት? ይሄ ደግሞ ምንድነው አጠቃላይ የሚመጣው ፔጂንግ $2 ቶታል ኮስት ይሆናል ማለት ነው። የቱ ወጪ ነው የሚመጣው ለእያንዳንዱ ሳይድ ወጪ ስለሚመጣ ቶታል ኮስት አድርገን እንሰራዋለን። ከዛ ምንድነው የምናደርገው እዚህ ጋር እቺን ሲ ኦፍ ኤክስ አይደል በአንደኛው ሳይድ ነው እንትምንለው። ስለዚህ ዋይ በዚህ እንተካታለን። 2 ዋይ ማለት ከዚህኛው ሁለት ኢኩዌሽኖች ነው ያገኘነው እዚህ ጋር አንድ ይሄ ሁለተኛው ይሄ። ስለዚህ ዋይ ማለት 3200 ሲካፈል ለኤክስ አይደል 3200 ሲካፈል ለኤክስ ማለት ነው። ከዛ ፕላስ ዋት 4x ኢኳልስ ሲ ኦፍ ምን ኤክስ ማለት ነው። ስለዚህ ጨረስ ነው ማለት ነው። ስለዚህ ይህን ኮስቱን አገኘ በአንድ ቫሪያብል የሚሰራ። ስለዚህ ምንድነው የምናደርገው? ሊስት ኮስት ነው። ሊስት ኮስት እንዴት ደግሞ ዴሪቬት አድርገን ዜሮ የሚያደርገው ቁጥር እንፈልግለታለን። ስለዚህ ይህን ዴሪቬት አድርጉት፣ ከዛ ይህንንም ዴሪቬት አድርጉት፣ ደን ዜሮ የሚያደርገውን ቁጥር እንፈልጋለን። ያ ማለት የኤክስ ቫልዩ ማለት ነው። ሶ ይህን በምሰራበት ጊዜ ስንት ይመጣል? እዚህ ጋር ዴሪቬት ስናደርገው ይሄ 4 ነው። ይሄ ስንት ይመጣል?
ቅድም ቲቸር ጋይዱ ስለከፈቱት ቲቸር ጋይዱ ላይ እናየውና ጊዜያችንም እንትን እንዲል ከዛ ላይ ሪፈር እናድርግ አይደል? እሺ ቲቸር ጋይዱ ላይ ምን ይለናል? እዚህ ጋር 2 ፖይንት ያው እዚህ ጋር ከዛ ይሄን ዴሪቬት አድርጉት ይላችኋል። ይሄው ዴሪቬት ሲሆን ስንት ይሆናል? ኤክስ 40 ይመጣል። ከዛ 40 ከመጣላችሁ ደግሞ እዚህ ጋር የተሰጣችሁት አላ ወይ ማለት 3200 ሲካፈል ለኤክስ ነው ብላችኋል። ስለዚህ 3200 ሲካፈል ለ40 80 ይመጣል። ስለዚህ ሚኒመም ኮስት ያ የሚያጥረው ሰውዬ ገበሬም ሊሆን ይችላል ሰምዋን ላይክ የሆነ ለእርሻም የተፈለገ መሬት ሊሆን ይችላል። ስለዚህ በሚኒመም ኮስት እንዲያወጣ በእያንዳንዱ $2 እና ላይክ እና $1 የሚከፍል ከሆነ በ40 እና በ80 ለምሳሌ በ$2 ለሚያጥረው 40 ፊት በ$1 ለሚያጥረው ደግሞ 80 ፊት አድርጎ ቢያጥረው ሚኒመም ኮስት ነው የሚያወጣው የሚል ሐሳብ ነው ያለው እዚህ ጋር። ስለዚህ የሁለተኛው ጥያቄ ምንድነው የሚለን the manufacturer went to design an open box that has a square base ያለው ኦፕን ቦክስ ይላል። በጅም እንዳትረሱት እንደዚህ ነገሮች ያያችሁ ወርዶችን ምንም ተጠንቀቁ ያሉት በመዚህ ምክንያቱም ኦፕን ቦክስ ማለት ክፍት ነው ከላይኛው ይህ ከላይኛው ያለው ክፍት ነው ላይክ ክሎዝድ አይደለም። ከዛ ምንድነው ስኩዌር ቤዝ ይላል። እዚህ ጋር ተመሳሳይ የሆነ ምን ያለው ቤዝ ያለው ማለት ነው። እዚህ ታች ያሉት ቤዙ ተመሳሳይ ነው ሊንግዙ ማለት ነው ስኩዌር ነው። ከዛ ሰርፌስ ኤሪያ ኦፍ 48 ሰርፌስ ኤሪያው ደግሞ ሲደመር የላይኛው ይደመር ምክንያቱም ምንድነው ኦፕን ነው። ስለዚህ ለአምስቱ ብቻ ነው ሰሩት 48 አለው። ከዛ what dimensions will produce a box with a maximum volume እንዲኖረው ምን አይነት ዳይሜንሽን ሊኖረው ይገባል? ምክንያቱም ሁለት ዳይሜንሽን ነው እንደፈለግ ይፈልገው አይደለ? ምክንያቱም እዚህ ጋር ስኩዌር ነው ይሄ እዚህ ጋር ኤክስ ብንለው ይሄን እዚህ ጋርም ኤክስ ብንለው ምክንያቱም ምንድነው ስኩዌር ነው ተመሳሳይ ቤዝ ነው የሚኖራቸው። እዚህ ጋር ደግሞ ሃይት ብንለው ሁለቱን ዳይሜንሽን መፈለግ ማለት ነው። አንዱ ተመሳሳይ ሰው እዚህ ጋር የሁለቱን ዳይሜንሽን መፈለግ ነው። ሼር ጋይዱ ላይ እንዴ የቴክስ ዊዝ ዘ ሳይድ ኤች ሃይቱ ይሆን አለ። ከዛ ደን ሰርፌስ ኤሪያ ማለት ምንድነው ኤክስ ስኩዌር ፕላስ 4ኤክስ ኤች እንዴት መጣ ይሄ? እዚህ ጋር እንደምታዩት ምን ይላል ኤክስ ስኩዌር ሲሆን ምን ይላል የቤዙ ኤሪያ አይደለ? ከዛ ደግሞ ምን ፌስ አለው ኤክስ ስኩዌር 2ኤክስ ስኩዌር ያለበት ምክንያት ለምንድን ነው? ምክንያቱም የላይኛው ኦፕን ስለሆነ የአንዱን ቤዝ ኤሪያ ብቻ ነው የምንወስደው። ስለዚህ እሱን እንወስዳለን። ከዛ ፕላስ 1 2 3 4 ሳይድ አለው 4 ሳይዶች ማለት ነው። 4 ሳይዶች ፎርሙላቸው በምንድን ነው ጊቭን ነው በኤክስ ኤች አይደለ? ኤክስ ኤች ነው ኤሪያቸው። ስለዚህ ኤክስ ኤች ስለዚህ እዚህ ጋር ምን ይላል 4ኤክስ ማለት ነው። ከዛ ስንት 48 ተሰጥቷል ጊቭን 48። ከዛ ላይ ኤች ሶልቭ እናደርጋለን እዚህ ጋር። ከዛ ደግሞ ቮሊዩም ደግሞ ምን ማለት ነው ቤዝ ኤሪያ ታይምስ ሃይት ማለት ነው። ስለዚህ ኤክስ ስኩዌር ታይምስ ሃይት ማለት ነው። ስለዚህ ኤክስ ስኩዌር በሃይት ፋንታ ደግሞ እዚህ ጋር የመጣለን እንተካለን ዘን የቮሊዩም ፈንክሽንን እናገኛለን ኤክስ ዲፔንደንት የሆነው ማለት ነው። ሶ ይሄን ቮሊዩም ፈንክሽን ዴሪቬት እናደርገው ምንድን ነው ያልነው ቅድም ማክሲመም ቮሊዩም ለማግኘት ያ ማለት ዴሪቬቲቭን 0 አድርገን ሚኒመም እና ወይም ማክሲመም የሚሆነው በሳይን ቻርት ማረጋገጥ። ስለዚህ ይሄን ዴሪቬት ስናደርገው ባይ ዲኤክስ ቪ ኦፍ ኤክስ 0 የሚሆንበትን ስንፈልግ ያው ይሄን ቀላል ማትስ ነው ብዬ ነው ትሰርታላችሁ። 3x ስኩዌር ኢኳል 48 ይሆናል። ዘን x 16 x ስኩዌር ኢኳል 16 x 4 ይሆናል። h ደግሞ 2 ይሆናል። ስለዚህ ኤክሱን በ4 ይሄን እንትን እቺም በ4 እዚህ ጋርም 4 እዚህ ጋር ደግሞ 2 ብንወስድ ሃይቱ እዚህ ጋር 2 ብንወስድ ማክሲመም የሆነው ቮሊዩም እናገኛለን ለዚህ ለተሰጠን ጊቭን ቦክስ ማለት ነው። ኦፕን ቦክስ ጊቭን ኦፕን ቦክስ ማክሲመም የሆነው ምን እናገኛለን ቮሊዩም እናገኛለን ማለት ነው። የመጨረሻው ጥያቄ ደግሞ ምንድነው ይለን ስለ ሲሊንደር ነው የሚያወራው ይሄ a closed cylinder can having a volume ሰጠን እዚህ ጋር ከዛ to be formed find the dimension the radius እና the height ነው የሚለው ከዛ the cylinder that will minimize the amount of material to be used minimize the amount of material ነው የሚለው ምክንያቱም የምንጠቀመው ምን ማቴሪያል ሚኒማይዝ እንዲሆን የተፈለገው ስለዚህ በዛ እንትን ደግሞ ላይክ ምን አይነት ዳይሜንሽን ሊኖረው ይገባል ማለት height እና radius ሊኖረው ይገባል። እዚህ ጋር አሁን r is the base radius h is the height ተሰጥቶናል። ከዛ ቶታል ኤሪያ ማለት እንደምታውቁት የሲሊንደር ቶታል ኤሪያ ምንድነው ሁለት ቤዝ ኤሪያ ያለው አይደለ ክፍት አይደለም። እዚህ ክፍት ቢሆን ኖሮ ፓይ r ስኩዌር ብቻ ነበር። ስለዚህ ክሎዝድ ስለሆነ 2 ፓይ r ስኩዌር እናደርገዋለን 2 ፓይ r ስኩዌር ፕላስ ምን ዙሪያው ደግሞ እሱ ስንሰራው እሱ ማግኘት ስላለብን 2 ፓይ r h ይሆናል ማለት ነው። ሶ ይሄ ማለት circumference of the base times h አይደለ እንደዛ እንሰራዋለን። ከዛ ቮሊዩም ደግሞ ፓይ r ስኩዌር h ነው እንደምታውቁት። ከዛ 128 ፓይ ተሰጥቶናል። h in terms of r ስንጽፈው 128 over r ስኩዌር ይመጣል። ደግሞ ራዲየስ ዲፔንደንት r-ን ወይም ቶታል ኤሪያውን ኤሪያውን ስንጽፍ 2 ፓይ r ስኩዌር ፕላስ ምን 2 ፓይ r እንልና በዚች h ፋንታ ይችኛውን እናስገባታለን ማለት ነው።
የቱም አር ብቻ በአንድ ቫሪያብል ብቻ እንዲሆን ስለምፈልግ እሱ ፈልገን ሰራው ይሄን ይመጣል። ዘንድ ነገርኳችሁ ሚኒመም ማክሲመም የሚባለውን ነገር ምን ዴሪቬት አድርገን ዜሮ ማድረግ ነው። ስለዚህ ዴሪቬት አድርገን ዜሮ እናደርገዋለን። ከዛ አር ኪው ማይነስ 64 ዜሮ ይመጣል። ከዛ ሶልቭ ስናደርገው ለዚህ ምንድነው አር ኪው ሲወጣ 64 ከኪው ሩት ሲወጣ ስለዚህ አራት አይደለ? ስለዚህ አራት እቺን አራት ደግሞ መልሰን እዚህ ጋር ተካታለን። አራት ስኩዌር 16 ይሆናል። ከዛ 128 ሲካፈል 16 ኤች እናገኛለን። ዛት ሚንስ 3 ማለት ስለዚህ አማውንት ኦፍ ማቴሪያል ሚኒማይዝ ለማድረግ አሩን አራት ወይም ራዲየሱን አራት የሆነ ሃይቱ 3 የሆነ ሲሊንደር ሰርተን መስራት ይገባናል ማለት ነው። ሶ that's all about the applications related to ከዴሪቬቲቭ ጋር የተገናኙ አፕሊኬሽንን ተኮር ያደረጉ ሀሳቦች ናቸው ማለት ነው። ስለዚህ ማንኛውም ጥያቄ ስታገኙ ማሰብ የሚገባቸው ነገር ምንድነው? መጀመሪያ ጠይቀን አንብቡት፣ አንደርስታንድ አድርጉት። then በምን ወይ ነው ትሪት ማድረግ ያለብኝ፣ ምን አይነት ማትስ አፕላይ ላርግ፣ ምን አይነት ወርዲንጎች ተጠቅመዋል የሚለውን ካሰባችሁ ዴፊኒትሊ ትምህርቱታላችሁ። ማትሪክ ላይም ከዚህ የሚከብዱ ጥያቄዎች አይመጡ። ምክንያቱም እናንተ የተማራችሁት መፈተን ስለሆነ የሚፈልጉት በእንደዚህ አይነት መንገድ ስራቸው ጠይቄውን። ቴንኪዩ ስለተከታተላችሁኝ አመሰግናለሁ። ቴንኪዩ